ኢየሱስ ይሁን። አረ ክብር ለኢየሱስ ይሁን። የረዳን ያገዘን ጌታ ይባረክ። እንደገና ስላየኋችሁ ደስ ብሎኛል። እስቲ ለእግዚአብሔር አብ ክብር አጨብጭቡለት። እንደ እግዚአብሔር ያለ ማንም የለም። ከኔ ጋር ደግሞ በጣም የተወደደ እግዚአብሔር ሰው ዘማሪ ጆይስ አለ። እሱ ደግሞ ይዘምርልናል። ነብይ ዘኔ አለ። እዚህ ጋር ደግሞ የተወደደ ሙዚቀኛ ፈጥ ያለ ከኛ ጋር እግዚአብሔርን ደግሞ አብረን ትልቅ እናረጋዋለን። ሃሌሉያ ክብር ስጡት ለኢየሱስ። ሃሌሉያ እናመሰግንሃለን ስም ይባረክ። ፈልጉት ጌታን በመገኘቱ ሃሌሉያ ዜማናኖ ያናንያኖ ሳዳባሪ ካዲዳይ ኤማንያናኔ ጆቻችሁን ከፍ አድርጉና ጌታን ፈልጉት። ሃሌሉያ ራካታራዳባጂ ባራዳባራዳባራዳባስ ህልውና መገኘት ያስጮኸኛል ጠዋትና ማታ አላቆምም ማንኳኳቴን መገኘት እስኪ ሞላው ቤቴን ህልውና አጃካታራዳባ መገኘት ያስጮኸኛል ጠዋትና ማታን አላቆምም ማንኳኳቴን መገኘት እንደገና ህልውና በሉት መገኘት መገኘት ያስጮኸኛል ጠዋትና ማታ አላቆምም ማንኳኳቴን መገኘት መገኘት እስኪ ሞላው ቤቴን መገኘት እስኪ ሞላው ቤቴን ህልውና ሻባዳ ካዲባራዳ ባጂ ባራዳ ባራዳውስ ህልውና እስኪ ሞላው ቤት መገኘት መገኘት እስኪ ጉባኤዎቹን ከፍ አድርጎ ህልውና ኦ ህልውና መገኘት ያስጮኸኛል ጠዋትና ማታ አላቆምም ማንኳኳቴን መገኘት ህልውና መገኘት ያስጮኸኛል። ፈልጉት በዚህ ማታ ሃሌሉያ አላቆምም ማንኳኳቴን ሻፓራዳባይ መገኘት
መገኘት ሞላው ቤቴ መገኘት መገኘት እስኪ ሞላው ቤቴ ህልውና 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 እስኪ ሞላ መገኘት መገኘት ሞላ ቤቴ መገኘት መገኘት እስኪ ሞላ ቤቴ እንደማይወጡበት እንደ ጠቂቅ ባህር ናፈቀኝ በሉት በመንፈስ መሰወር ናፈቀኝ ካንተ ጋር በመንፈስ መሰወር እንደማይወጡበት እንደ ጠቂቅ በሉት ሃሌሉያ ናፈቀኝ በመንፈስ መሰወር ናፈቀኝ ጉባኤው እጆቹን ከፍ አድርጎ እንደገና ይበለው እንደማይወጡበት እንደማይወጡበት እንደ ጠሊቅ ባህር ናፈቀኝ በመንፈስ መሰወር ናፈቀኝ ካንተ ጋር በመንፈስ እረፍት አልሰጣቸው ላይኖቼ ሽፋሽፍ እስኪያዩ ያንተ መገኘት ጉልበቴ እስኪዝል ይንበርከክ ደጅ ይጥና ናፍቆቱ በዚህ ማታ እረፍት አልሰጣቸው ላይኖቼ ሻታራዳባ እስኪያዩ ያንተን መገኘት ጉልበቴ እስኪዝል ይንበርከክ ደጅ ይጥና ናፍቆቱ ፍስሐዬ ደስታዬ አለኝታዬ በሉት አንተ ካለ ሁሉ እንዳለ ይሰማኛል ምንም እንዳልጎድ አንተ ፍስሐዬ ኢየሱሴ ደስታዬ አለኝታዬ በሉት አንተ ካለ ሁሉ እንዳለ ይሰማኛል እንደማይወጡበት እንደ ጠሊቅ ባህር ናፈቀኝ ከልባችሁ በሉት ሃሌሉያ ናፈቀኝ እንደማይወጡበት እንደ ጠሊቅ ባህር ናፈቀኝ ሊባራዳ ካታራዳ ባጂ ባራዳ ባራዳባስ እረፍት አልሰጣቸው ላይኖቼ ሽፋሽፍ እስኪያዩ ያንተን መገኘት ጉልበቴ እስኪዝል ይንበርከክ ናፍቆቱ እረፍት አልሰጣቸው ላይኖቼ ሽፋሽፍ እስኪያዩ አንተ ጉልበቴ እስኪዝል ይንበርከክ ደጅ ይጥና ናፍቆቱ እጆቻችሁን ከፍ አድርጉና ፍስሐዬ ደስታዬ አለኝታዬ አንተ ካለ ሁሉ እንዳለ ይሰማኛል እንደገና ረሃብ እንደገና ጥማት ትላንት ምንም እንዳላየ እንደገና ናፍቆት
እንደገና ጉጉት አንተ ወዳለህበት እንደገና እንደገና ረሃብ እንደገና ጥማት ትላንት ምንም እንዳላየ እንደገና ናፍቆት እንደገና ጉጉት አንተ ወዳለህ ጥቂት አንተን ቀምሶ እንደጠገበ ሰው መሆኔ ጤና አይደለም ረሃቤ ፈውሰው ጥቂት አንተን ቀምሶ መሆኔ ጤና አይደለም ረሃቤ ጥቂት አንተን ቀምሶ እንደጠገበ ሰው መሆኔ ጤና አይደለም። እጆች ነሱና እለት እለት ባዶ ትሆንና ነፍሴ በመገኘት ውስጥ ይረስርስ መንፈሴ እለት እለት ባዶ ትሆንና ነፍሴ በመገኘት ውስጥ ይረስርስ በቃኝ የማልለው ይለፈኝ የማልለው ሰለቸ የማልለው ያንተ ለወና ደስታዬ ያለበት ያለፈ በሉት እንደገና ፈልጉት እጆቻችሁን ከፍ አድርጉና በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልለው ደስታዬ ያለበት ያለፈ ሰላሜ እንደገና በሉት ጥሩት እንደገና በቃኝ የማልለው በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተ ልውናህ ኢየሱስ ደስታዬ ያለበት ያለፈ ሰላሜ ጉባኤ ብቻ እጆቹን ከፍ አድርጎ በቃኝ የማልለው በቃ በሉት ይለፈኝ ሰለቸኝ የማልለው ያንተ ልውናህ ደስታዬ ያለበት ያለፈ መዋ ከልባችሁ በቃኝ የማልለው በቃኝ ኢየሱስ ይለፈኝ የማልለው ሰለቸኝ ያንተ ልውና ደስታዬ ያለፈ መገኘት ነው። የሰው አብሮነት የሰው አጀብታ ድንገት ያቆማል ሲመጣ ማታ ሁሉም ሲገባ ወደ የቤቶ አለሁኝ የሚል በምህረቱ ለብቻዬ የማይተወኝ አቡል ጊዜ ጎን ያለልኝ ለብቻዬ የማይተወኝ አቡል ጊዜ ጎን ያለልኝ ለብቻዬ የማይተወኝ የሰው አብሮነት የሰው አጀብታ ድንገት ያቆማል ሲመጣ ማታ ሁሉም ሲገባ ወደ የቤቶ አለሁኝ የሚል በምህረት በሉት እጆቻችሁን አንሱና ለብቻዬ የማይተወኝ አቡል ጊዜ ጎን ያለልኝ ለብቻዬ የማይተወኝ ለብቻዬ የማይተወኝ
አቡል ጊዜ ጎን ያለልኝ ለብቻዬ የማይተወኝ ከኔ ጋራ ነህ እርግጠኛ ነኝ ከኔ ጋራ ነህ እርግጠኛ ነኝ ከኔ ጋራ በኔ ውስጥ አለ በኔ ውስጥ አለ እርግጠኛ ነኝ በኔ ውስጥ እርግጠኛ ነኝ በኔ ውስጥ ከኔ ጋራ ነህ ከኔ እርግጠኛ ነኝ ከኔ ጋራ በኔ ውስጥ ሻባራዳ ባራዳ ባራዳ አንተ ላወቁብህ ክብር ነህ መጎናጸፊያ የሐዘኑ ዘመን ማስረሻ በሉት እስቲ ከማይነጥፍ ሰላም መድረሻ ከእረፍት ወንዝ ዳር ይተከላል ያገኘከ ምንጭ ዳር ይኖራል አዎ እርዳታ ከሰማይ ደጅ በዚህ ማታ ይወርዳል የእግዚአብሔር እጅ እርዳታ ከሰማይ ደጅ ይወርዳል የእግዚአብሔር እጅ አዎ በሰማይ በምድር ማይገኝ ቢተካስ በሌላ ማያንስ መኖሪያ በብርሃናት ውስጥ ውበትነ ለርስት ጌጥ ለዘለዓለም ትኖራለ ማያረጁ ዓመታት ይዘ የሁሌነ የእኔ ምርጫ ኢየሱስ ከአላፋት አግኝተ ብልጫ የሁሌነ የነፍሴ ምርጫ አባባ ከአላፋት እስቲ ጉባኤዎቹን ከፋር አንተ ላወቁብህ ክብር የማዕረግ መጎናጸፊያ የሐዘኖ ዘመን ማስረሻ አቤት ከማይነጥፍ ከእረፍት ወንዝ ዳር ይተከላል ያገኘከ ምንጭ ዳር ይኖር አዎ እርዳታው ዛሬ ማታ ይወርዳል እስቲ በሉት እንደገና እርዳታው ከሰማይ ይወርዳል የእግዚአብሔር እጅ እርዳታው ይወርዳል እርዳታው ዛሬ ማታ ይወርዳል እርዳታው ሻታራዳባይ ይወርዳል የእግዚአብሔር እጅ እርዳታው ይወርዳል ተራራው ከፊቴ እንደ ሰም ቀለጠ ቃልህም ሲመጣ ጫካው ተገለጠ ምስጋናዬን እግሮቼም ጸኑልኝ
እንደ ዋና እግሬ በሉት ሃሌሎ ረዳት ሆነኸኛል ረዳት ሆነኸኛል ክብር ምስጋናዬን ልሰዋ የምስጋናን መስዋዕት ሆነ አይቻለው አባት ላክብር እኔ ደጋግሜ ከፍ ላዚም ለረዳ ላገዝከን ልሰዋ የምስጋናን መስዋዕት ሆነ አይቻለው አባት ላክብር እኔ ደጋግሜ ከፍ ላዚም ፊት ልሰዋ ሆነ አይቻለው አባት ላክብር እኔ ደጋግሜ ከፍ ላዚም ፊት ቆም ምሕረት ከሕይወት በርግጥም ይበልጣል ምስጋናዬን ደጅ ጥናት የለም ምስጋናዬን ድንጋይ ተደርድሮ ሞት ሲጠብቃት ምስጋናዬን ኀፍረቷን ሸፍነ ሰላም ይቻልካት በሉት እስቲ እንደገና ልሰዋ የምስጋናን መስዋዕት ሆነ አይቻለው አባት ላክብር እኔ ደጋግሜ ከፍ ላዚም ፊት ቆሜ ልሰዋ ክብር ይሁንልህ ላክብር እኔ ደጋግሜ ከፍ ላዚም ፊት ሃሌሉያ ነገራት ሃሊፈ ዝገደሎ ኩነታ ተሰጊለ ዝገደሎ ንቀታት ሃሊፈ ንጠላት ቀጢለ ዝገደሎ አወሽተ ወይኑ ቅባት እንዲሁ አወሽተ ወይኑ ዝዘምረልኝ ኃይለ አዲሱ አይሰጠመኔ ከምብነትዮ ኩሉ መንገደይ ኃያል ስም ኢየሱስ አይሰጠመንዮ መርከበ ከቶ ጎይታ ሕይወት አባንዴዮ ዘሎ አሎ መሳይ አማኑኤል አሎ መሳይ አማኑኤል አሎ መሳይ አብዮካይ ኮሎ አሎ መሳይ አይፈረኔ አሎ መሳይ ጎይታ ሕይወት አሎ መሳይ ክበር አሎ መሳይ አማኑኤል አሎ መሳይ አማኑኤል አሎ መሳይ በይኔ የኮንኩ
አለው መሳይ አለው መሳይ አለው መሳይ እኔ ያውቀው የለም ያደረገልኝ ከጨለማ አውጥቶ ቀን ያወጣልኝ የምን ቁጠባ ነው ምንድነው ዝምታ ምስጋና ይድረሰው ለሰራዊት ጌታ ለሰራዊት ጌታ እንደገባኝ መጠን እንደተረዳሁት አምላኬን ባመልከው ማነው ቅር የሚሰኝ በጭብጨባ እስቲ ከልቤ ሆነ እንጂ ከውስጥ ከመንፈሴ እኔስ እንደ ዳዊት ራቁቴን ባመልክ ሜልኮል አይደለችም የኔ ዳኛ ላይ ነው የኔ ዳኛ ላይ ነው እኔ ያውቀው የለም ያደረገልኝ ከጨለማ አውጥቶ ቀን ያወጣልኝ ቀን በሉት እስቲ የምን ቁጠባ ነው ምንድነው ዝምታ ምስጋና ይድረሰው ለሰራዊት ጌታ ለሰራዊት ጌታ እንደገባኝ መጠን እንደተረዳሁት አምላኬን ባመልከው ማነው ቅር የሚሰኝ ከልቤ ሆነ እንጂ ከውስጥ ከመንፈሴ እኔስ እንደ ዳዊት ራቁቴን ባመልከው ሜልኮል አይደለችም የኔ ዳኛ ላይ ነው የኔ ዳኛ ላይ እናመሰግንሃለን እናመሰግንሃለን እናመሰግንህ እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ እናመሰግንሃለን 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 እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ እናመሰግንሃለን 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 በምን በበዛ ምስጋና በበዛ ክብር ከፍ ባለ ምስጋና ከፍ ባለ ክብር ክብር ተመስገን ለዘለዓለም በበዛ ምስጋና በበዛ ክብር ከፍ ባለ ምስጋና ከፍ ባለ ክብር ክብር እልልታ ይሁንልህ ጭብጨባ ይሁንልህ ሃሌሉያ ከዚህ በላይ ለጌትነት ክብር ይሁንልህ አበቃልኝ ሕይወቴ አከተመ ብዬ ነበር በትሬ ለመለመ አይቆረጥ በእግዚአብሔር ፍጹም ተስፋ ይባርካል ዳርቻ እያሰፋ በልልታ ሃሌሉያ 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 እንታዩነት ሃሌሉያ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ስላረግ አቤት 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 እግዚአብሔር
በትሬ ለመለመ አይቆረጥ አይቆረጥ በእግዚአብሔር ፍጹም ተስፋ ይባርካል ዳርቻ እያሰፋ በርታ ሃሌሉያ 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 እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ስላረገልኝ ነገር እግዚአብሔር ይመስገን እግዚአብሔር ይመስገን ጉልበቴ ሆይ አቤቱ ወድሃለሁ ስንቱን በአንተ ወጥቼ ወርጃለሁ መጽናናትን ለልቤ አድርገሃል ምስጋናህን በአፌ ጨምረሃል ሃሌሉያ 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 ከዚህ በላይ ክብር ይሁንልህ እግዚአብሔር ይመስገን እግዚአብሔር ይመስገን ስላረገልኝ ነገር እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን አምላኬ ደስታዬ ነህ እያሸበሸባችሁ እስቲ ኢየሱሴ ሞላቴ እርካታዬ ነህ አምላኬ ደስታዬ ነህ ኢየሱሴ ሞላቴ እርካታ በጭብጨባችሁ በርታችሁ በቅተኛ ሌላም አልፈለገ ቀረም ነገርም የለኝ ታምኜብህ በሁሉ ይዤ መጣሁ የከበረብህ በቅተኛ ሌላም አልፈለገ ቀረም ነገርም ታምኜብህ በሁሉ ነገሬ ይዤ መጣሁ የከበረ ልታዩልህ ተማሪ ሆነቤ ባህ መስት ካየውን አይነስሃ ተማሪ ሁሉ ልበይ ባህ ተመሰጥሎ ወይናይ መታ ተማሪ ሁሉ ልበይ ባህ ተመሰጥሎ ወይኖይ ቀርባይ መታ ተማሪ ሁሉ ልበይ ባህ መስት ካየውን አይነስሃ ተማሪ ሁሉ ልበይ ባህ ወይኖ ቀልባይ መጣ ልበይ ባህ ተማሪ ሁሉ ልበይ ወይኖ ቀልባይ መጣ እነሆ ፍትዌ ጽቡቂሃ ዘፈሰስክንዌ አለዎ ተሰምካ መዓዛ ሕይወት አለ ወይ ጎይታዬ ድምፅሃ አለታ ወይኔ ክንዱይ ፍቅርሃ ተማሪ ሆነቤ ባህ
መስት ካየውን ወይ ንስሐ ተማሪ ሁሉ ልበይ 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 በአ ተመሰጥሎ ወይኖይ ወይኖ ቀልባይ መጽሐ ተማሪ ሁሉ ልበይ 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 በአ ተመሰጥሎ ሃሌሉያ እነሆ ፍትዌ ጽቡቂሃ ዝፈሰስ ክንዌ ሃለዎ ተሰምካ ሃለዎ ተሰምካ መዓዛ ሕይወት ኣለወይ ጎይታዬቲ ድምፅሃ ሃለፋ ወይኒ ክነዶይ ፍቅርሃ ተማሪሆ ልቤ በአ መስትካዮ ሁኖይ ንስሐ ተማሪሆ ልበይ 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 በአ ተመሰጥሎ ወይኖይ ወይኖይ ቀልበይ መጻ ተማሪሆ ልበይ ልበይ ተመሰጥሎ ወይኖይ ወይኖይ ቀልበይ መጻ ሃሌሉያ። አጠገባችሁ ጋር ያለው ሶስትና እግዚአብሔር የካሳ ዓመት አድርጎልሃል በሉት። የካሳ ዓመት ነው፣ ክብር ዓመት ነው። እኛ 2025ን ባበሻ 2018 ላይ ነን እኛ። ሃሌሉያ አዲስ ዓመት አሜን ነው ወይ? እንደገና በዚህ በአዲስ ዓመት ደግሞ አዲስ ክብር፣ አዲስ ኃይል፣ አዲስ ጸጋ እንቀበላለን። ሃሌሉያ እያሸበሸብን ለኢየሱስ ክብር እሰይ ኦሆ እኔ በቆሰምኩበት ዘመን ፈንታ ደሞ ሊያስበኝ ደጎ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣልኝ። ባለቀስኩበት ዘመን ፈንታ ደሞ ሊያስበኝ ደጎ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ የካሳ ዘመን አለ ከፊቴ አለ ከፊቴ ልውጣ ልውረሰብ ወገድ ጠላቴ ዞር በል ጠላት የበቀል ቅባት ስላለበብኝ ኪዳን ፈርሷል። የበቀል ቅባት ስላረፈብኝ ኪዳን ፈርሷል። አዎ ወራሽ ሆኜ ሳለሁ ርስት እንደሌለው የሐዘን የለቅሶ ቤት የለም ወገን ዘመድ ያጣ ባይተዋር ብቸኛ ብለህ ስትኩራር ተናገሩት። በሰው አቆጣጠር ቢመስል የዘገየ እውነተኛ ዳኛ መግፋት ጠላቴ ሆይ ስማ በወርቅ እነሳለሁ በጨለማ ጌታ ብርሃኔ ነው የጠራኝ እግዚአብሔር አው እንዳልሰማ ያንተን ስብከት ውሸታም ነህ የውሸት አባት ፈጣሪን ለእኔ ልተማ ብዙ ሞክር እኔስ የማውቀው ይሄን እግዚአብሔር ለእኔ መልካም ነው። እኔስ የማውቀው ይሄን ኢየሱስ ለእኔ ደግ ነው። እኔስ የማውቀው ይሄን እግዚአብሔር ለእኔ መልካም እኔስ የማውቀው ይሄን ኢየሱስ ለእኔ በሽብሸባ እስቲ በቆዘምኩበት ዘመን ፈንታ ደሞ ሊያስበኝ ደጎ ጌታ መከራዬንም አውጁበት አውጁ አውጁ ባለቀስኩበት ዘመን ፈንታ ደሞ ሊያስበኝ ደጎ ጌታ መከራዬንም 2025 ላይ የካሳ ዘመን የክብር ዘመን የሞገስ የኃይል አለ ከፊቴ አለ ከፊቴ ልውጣ ልውረሳ ወገን ጠላቴ ዞር በል የበቀል ቅባት ስላለበብኝ ኪዳን ፈርሷል። የበቀል ቅባት ስላለበብኝ
ብዬ በሉት በሉት ወራሽ ሆኜ ሳለሁ ርስት እንደሌለው የሐዘን የለቅሶ ቤቴን ወገን ዘመድ ያጣ ባይተዋር ብቸኛ ብለህ ስንቱ ይኸው በሰው አቆጣጠር ቢመስል የዘገየ እውነተኛ ዳኛ ክብር 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 ጠላቴ ሆይ ስማ በወርቅ እነሳለሁ በጨለማ ጌታ ብርሃኔ ነው የጠራኝ እግዚአብሔር ንገሩት እንዳልሰማ ያንተን ስብከት ውሸታም ነህ የውሸት አባት ፈጣሪን ለእኔ ልታማ ብዙ መከ እኔ ደርሳለሁ እኔስ የማውቀው ይሄን እግዚአብሔር ለእኔ መልካም ነው እኔስ የማውቀው ይሄን ኢየሱስ ለእኔ ደግ ነው እኔስ የማውቀው ይሄን እግዚአብሔር ለእኔ መልካም እኔስ የማውቀው ይሄን ኢየሱስ ለእኔ ደግ በሽብሸባ እስቲ ሞቴን በሕይወት ቀይሮ ነገሬን ሊገለብጥ በጭንቀቴ ሊያሰፋ ከፍታ ለእኔ ሊሰጥ አው ዘመን መጣ ከፊቴ ፋሪስ ብዬ የምጥስበት የያዘኝ ዳግም ላይዘኝ ሰብሬ ሰባሪው ጌታ ከፊቴ ወጥቷል አማሌቅ ፈርቶ መንገዴን ለቋል ክረምቱ ባልቶ ጭጋጉ በኗል ዛሬ የታል እልልታ አምልኮ ይሽርም እኔም በተራ ሌሊቱን በሚያነጋው ታብሷል እልልታ ሊሽርምታ እኔም በተራ ሌሊቱን በሚያነጋ ታብሷል ስለዚህ ነው ክብር ቢሆን ያልፋል ዝና ቢሆን ያልፋል ውበት ቢሆን ገንዘብ ቢሆን ችግር ቢሆን ሐዘን ቢሆን የማያልፈው በሰማይ ቤት ያለ ክብር ተጽፎልኝ ስሜ በላ ከዚህ በላ ለዚህ ነው የኔ ደስታ ሞልቶኛ እልልታ ለዚህ ነው እልልታ አልቆ ነበረ የኔ ጉዳይ ጌታ ባይመጣ ወርዶ ከላይ አትሞትም ብሎ ሞቴን ሰበረው የሞትን መውጊያ ድል አደረገው የመጨረሻ ለኢየሱስ አታልፍም ብሎ መንገድ ቢዘጋ በግራ በቀኝ እኔን ቢዋጋ እጄን ይዞ መራ ሌሊቱ አታልፍም ብሎ መንገዴ ዘግቶ ሲፎክርብኝ ጠላቴ ቆሞ ድንገት እግዚአብሔር ክንዱን ዘረጋ ለመጨረሻ የጠላቶቼ ወገብ ተወጋ እኔ የጠላቴ ደበን ይበል ክብር ይሁንለት
እንጸልይ። ቅዱስና ሕያው የሆንክ የዘላለም አምላክ እግዚአብሔር ሆይ ስለዚህ ጊዜና ሰዓት ሁሉ እናመሰግንሃለን። ጌታ ሆይ የምንሰጠውን መባና አስራታችንን ጌታ ሆይ እንድትባርክልን እግዚአብሔር ሆይ የምንሰጠውን ነገር ሁሉ ጌታ ሆይ በፊትህ ያማረ እንዲሆን ንጽህና ያለው እንድንሰጥ እንድትረዳን በኢየሱስ ስም እለምንሃለሁ። እግዚአብሔር የዘላለም አምላክ ጌታ ሆይ ጊዜና ሰዓታችንን ሁሉ አንተ ተረከብ። ቀሪ ሰዓታችንን ቀሪ ጊዜያችንን ሁሉ በጌታ በኢየሱስ ስም ባንተ የተባረከ ይሁን። አባት እግዚአብሔር ሆይ ስጋና ደም ጸጥ ይበል፣ አንተ ብቻ ተናገረን። መባችንን ባርክ፣ የሚሰጡትን እጆች ባርክ። አባት ሆይ የምንሰጠውን ደግሞ በመዓላ እንዲውል እንድትረዳን በኢየሱስ ስም እለምንሃለሁ። ቀሪ ሰዓታችንን አንተ ባርክ በኢየሱስ ስም አሜን። Hello. Hallelujah. So Allah zibet. Hallelujah. ክብርን አምላክ ይሁን። ኢየሱስ ጌታ እዩ። ኢየሱስ ክርስቶስ ወደ አምላክ እዩ። ክብር ሁሉ ለጌታ ይሁን። አሜን። እግዚአብሔር መልካም ነው። እግዚአብሔር ሰናይ እዩ። God is good. You don't have an answer? God is good. God is good. ስለዚህ እንድሕር በእንግሊዝኛ ክንብለስ ንኽእል ኮይና እግዚአብሔር ሰናይ እዩ። እግዚአብሔር ሰናይ እዩ። አሜን። በአማርኛ ምን እንለዋለን? እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እግዚአብሔር ይመስገን እና እግዚአብሔር ከመልካምነቱ የተነሳ ከምሕረቱ የተነሳ እንደዚህ የመሰለ ጊዜ ሰጥቶናልና እግዚአብሔርን እጅግ አድርገን እናመሰግነዋለን። እግዚአብሔር ሰናይ ስለዝኾነ ካብ ምሕረቱ ዝተላዕለ ከም ዝበለ ጊዜ ሂብናሎ አምላክ መስገን ጸጋ እንከፋፈለሉ ጊዜ ጸጋ እንማቀለሉ ጊዜ ሂብናሎ። ጳውሎስ ክጽሕፍ ከሎን ሰብሮም ይኾም ኢሎም በቲ መምጻይ ጸጋ خمقلكم በታባይን አባኹም ዘሎ እምነት mutual phase ማለት ያምላክ መስገን impartation ማዓሲ ድፍጽም ድሕዳይልና mutual phase በphase release ከሆን ከሎ እንደገና በእምነት ጋር ታንገብሮ ከለና ክንቀበሎ ከለና ናይ ጸጋ ምክፋል ይኸውን እዩ ክብርን ሽሙ ይኹን። አሜን አሜን። ደክሰማ Are you ready?
Are you ready? ድልዋት ዲኹም ክትቀበሉ ለመቀበል ተዘጋጅታችኋል? ከወንድሞቻችን ጸጋን ለመካፈል Are you ready? እጅን ማየት ፈልጋለሁ። Yes, እግዚአብሔር ይመስገን። እንደ እምነታችሁ መጠን ይሆንላችኋል። ጌታም ቢሆን ምንድነው ያለው? እንደ እምነትህ ይሁንልህ እያለ ነው ሲዞር የነበረው። ከዘውር ከሎ ጎይታውን ንባዕሉ ታይሉ ከም እምነትካ ይኹነልካ ከም እምነትኪ ይኹነልኪ እንዳበለ ይዘውር ነይሩ። ክብርና አምላክ ይኹን። ስለዚህ ብርግጽ በእምነት እንደሕዳ መጺና እግዚአብሔር ጽቦቅ ነገር አለው። አሜን። እግዚአብሔር እንደቁ ሰናይ ነገር አለው። እግዚአብሔር እንደቁ ጽቦቅ ነገር አለው። እግዚአብሔር ዝሓዛልና ጽቦቅ ነገር አለው። ክብርና አምላክ ይኹን። አሜን። ኣብ ሮሜ ምዕራፍ 15 ክዛረብ ከሎ ከምዚ ዝበለ ቃል ንረክብ أحزاب جنا خم تصحف سلذي أماكل أحزاب مسجنك نسمك ونزمر اللخو زبل نعملخ من تمحرته يمسكنه آمين نزع الدلزي زيت حسنا السباتين نيرنا جنا جابير مسكن كم محرت أملاخ استلع عليه مس حزبه خينا سمك جابير كنسوع نسمو خنا خبر نسمو العل كنبل عدل زرخبنا حزبينا كبرنا أملاخون سلازنا قرزي بعللتها بكلمة جابير كنقربنا اسك عللتها هاللويا عللتها هاللويا سلامرتو እግዚአብሔርን ያመስግኑት ይላል እግዚአብሔር ቃል ከህዝቡ ሆነውም እግዚአብሔርን ስም ከፍ ያርጉት ይላልና እግዚአብሔር ይህንን እድል የተሰጠን በምህረቱ ምክንያት ነው። እግዚአብሔር መስገን ብዙ እንዳላረዝም በፊታችን እንግዶቻችን አሉ። ኦፊሻሊ ዛሬ ነው የሚጀምረው ኮንፈረንሱ። መጀመሪያ ግን ይቅርታ ማለት ፈልጋለሁ። ዘግይተናል። የትራፊክ ዲስራፕሽኑ አይታችሁታል እና ይቅርታ ስለዘገየን ትንሽ ዘግይተናል። ግን በተቻለ መጠን ፕሮግራሙን ኢፌክቲቭሊ ለመጠቀም እንሞክራለን እና እንግዶቻችን በመሐከላችን አሉ። ነብይ ዘነበ ግርማ እንዲሁም ዘማሪያን እነ ጆይስ ቸሬ እንኳን አሁን ምን እንደሚባለው ቢካም ቤተሰብ ሆነዋል አይደል? ፈርማል አይደል? በደም እሺ፣ እግዚአብሔር ይመስገን። ታዲያም ከዛ ባለፈ ማለት ነው። ከዛ ባለፈ ታዲያ ደግሞ ቤተሰብ ሳይሆን በቃ እግዚአብሔር ይመስገን እና ፈጠነ ወዴት ሄደ? አዎ እግዚአብሔር ይመስገን። እግዚአብሔር የቀባው የመንፈሱ ቅባት ያለበት ኢንስትሩሜንቱ ሲጫወት ደግሞ መንፈሱ ያርከፈክፋል፣ ይወርዳል። እግዚአብሔር ይመስገን እና የተቀባ ልጅ ነህ። እግዚአብሔር ይመስገን። እግዚአብሔር ይባርክህ እና እግዚአብሔር ይመስገን። እግዚአብሔር እጅግ አድርገን እናመሰግነዋለን። ጊዜ ስለሌለን አሁን ዛሬ የምናደርገው ምንድነው? ቀጥታ ፕሮፌት ዘኔን ወደዚህ ጋብዘዋለሁ። ራሱን ብሪፍሊ ኢንትሮዲስ አድርጎ ወዳለው መልእክት ያሻግረናል ማለት ነው። እግዚአብሔር ይመስገን። ወደዚህ የመጣ ያለ ፕሮፌት ዘኔ ከአዲስ አበባ አማኑኤል መንፈሳዊ ሀልዮት ቸርች ነው የመጣውና እግዚአብሔር ይመስገን። እግዚአብሔር በብዙ ትጋትና በብዙ ታማኝነት እግዚአብሔርን ያገለገለ ያለ የእግዚአብሔር ባሪያ ነው። ስለዚህ የእግዚአብሔርን ሰው እንደምንቀበል እሱን እንዴት አድርገን ነው የምንቀበለው? ሃሌሉያ። ምናልባት ኦኬ፣ እዚህ ከወጣህ እንትን ጣራው እንዳልተነካው ነው። ፑልፒቱን እናውርደው ያለ ነው። ጣራው እንዳይነካ ፈርቶ ነው መሰለኝ። ይቻላል፣ ችግር የለም። እንደዛ የሚስማማ ከሆነ ግን ካሜራማኖቹ አጃስት አድርጉ። እንትናችሁ ወደ ታች መውረድ ፈለገ። ፑልፒት የምታግዙኝ ዲያቆናት፣ የምታግዙኝ ሰዎች ወደዚህ ብትመጡና ፑልፒት ንታሕት ክትወርድ ኣለዋ። ክብርና አምላክ ይኹን። እሺ፣ ከኔ እኮ ትንሽ ነው የምትወጣው። ሃሌሉያ። ስለዚህ እግዚአብሔር ይመስገን። እንደዚህ ከህዝብ ቀረብ ብለህ ተያይዘ ማገልገል ይመቻል ማለት ነው እና ዌልካም ፕሮፌት። እንዴት ናችሁ? ሰላም ለእናንተ ይሁን። ደስ ብሎኛል ዛሬ እንደገና ከእናንተ ጋር ጊዜ እንደወስድ። ያው ጊዜን የሚሰጥ እግዚአብሔር ስለሆነ እንደዚህ መተያየትም
የሰጠን እግዚአብሔር ነው። ለእግዚአብሔር ምስጋና ክብርም ታላቅነትም ይሁንለት። አመሰግናለሁ ስለጋበዛችሁኝ። ያው ታዲ ደግሞ እንዳልከው እንግዲህ እዚህም እዛም ቤተሰብ ነው። ከብዙ ጊዜ እናነሳ ነበርና ግን የጌታ ፈቃድ ዛሬ ስለሆነ አብሬያችሁ እንደሆነ ይሄን ዊኬንድ እንግዳ አብረውኝ ደግሞ የሚያገለግሉ ነጆይስም ቸሬ እንደዚህ ትግርኛ ጎበዝ እንደሆነ በጣም ምላስ አፍን የፈታህበት ነው ይመስለው እና እኛ ሀርድ ውስጥ ነው ያለ ነው። ጌታ ይባረክ። ሰላም ለእናንተ ይሁን ብያለሁ። አማርኛዬ ማያስቸግራችሁም አይደል? አያስቸግርም አይደል? እሺ ካምፓላ እንደዚህ አያስቸግርም አሉኝና በኋላ ግን እየሰበኩ አንዳንዶቹ አካላዊ የስሜት ምላሽ ፊታቸው ላይ አላየውምና እዛ ሻሎም ቸርች ምንድነው ስለካ አንዳንዶቹ እንትን አይሉ ምናልባት ከተቸገራችሁ አማርኛ የሚያወራ ሰው አጠገባችሁ ካለ ከጎኑ ሆናችሁ እሺ ምናልባት አምሐርኛ ይሽገሬ መልእክት ካልፈኩም ይብሉን እዚ አጉል ደኾነ ተሐሳስባ ለና ሓደ ጊዜ በመንፈስ ርዳኒ በመንፈስ አይርዳካኒ ቋንቋ እንደ ይርዳካ ሆይነ በመንፈስ አይርዳካኒ ኦነስትሊ አይርዳኩምኒ መንፈሱ ክትንክፈኩም ኸዲ ግን አይርዳኩምኒ መልእክት ግን አይርዳኩምኒ ስለዚህ ዘይርዳኩም ተለኹም አዳውኩም ሓፋብሉ አሞንጎ አብጎንኩም ሰብ ክንገብረልኩም አብ ሓደ ቦታ ጌርና ሰብ ክንገብረልኩም እስትርጉመልኩም ዘይር ሽገሬ ትግርኛ ዝብል አምሐርኛ ዝብል ሰብ ኦኬ አዜብ አብዝላሪ ኣለኹ ኦኬ ወይ ተባረክ ሰኑ አዜብ ሰኑ ካለ ክልተ ሰብ ጥራይን ኦኬ አዜብ ናብት ሙፍት ገብሪኹም ናብት ሰኑ ዘላቶ እሺ አመሰግናለሁ። Thank you, Pastor. እሺ ክብር ለእግዚአብሔር ይሁን። በእነዚህ ዛሬ ጀምረን እስከ እሁድ በሚኖረን ክፍለ ጊዜ ተመሳሳይ በሆነ ሀሳብ ላይ ነው የምንቆየው። ስለዚህ ለመረዳትም በጣም እንደሚቀላችሁ ተስፋ አደርጋለሁ። ፓስተራችሁ እንዳለው ደግሞ መንፈስ ቅዱስ የቋንቋዎች ሁሉ ባለቤት ስለሆነ መንፈስ ቅዱስ እያወራ ያለውን ነገር በትክክል እንድንረዳ የጌታ ጸጋ ደግሞ ያግዘናል። ካስተዋወቀኝ ውጪ ምንም የተረፈ ነገር ስለሌለ ያንተን ተቀብዬ ወደ መልእክቱ ሄዳለሁ። ቲቶ ምዕራፍ 3 ቲቶ ምዕራፍ 3 የኔ አይነት መጽሐፍ የያዛችሁ ገጽ 195 እንደዚህ አይነት መጽሐፍ ከያዛችሁ ፓስተር የኮንፈረንሱን ርዕስ ልኬው ስለነበር እዚህ ላይ ጽፈው ነበረ ወይስ አልተነገረም ለህዝቡ? እሺ ማገለግልበት የቃል ሐሳብ ያለው አንድ ቦታ ላይ ነው ያለው፣ ግን ወደዛ እያል ዛሬም ነገም እሁድም እንነጋገራለን። መነሻ ሐሳቤ በቲቶ ምዕራፍ 3 ከቁጥር 3 እስከ 7 የጌታን ቃል ለማንበብ እግሮቻችሁን የምትችሉ ድካም ከሌለባችሁ ቆማችሁ የጌታን ቃል አብረን እናነባለን። እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች ተድላ ነው፣ ግን እንደ ባሪያ ነው። እንደ ባሪያዎች የምንገዛ በክፋትና በመቀኝነት የምንኖር የምንጣላ እርስ በርሳችንም የምንጠላላ ነበር። የምንጣላና የምንጠላላ
ነበርን። ይደንቅ ነው። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እስቲ ሰውን መውደዱ በሉት። ዞር ብላችሁ ያለ ምንም ነገር ጌታ እንዲሁ ይወድሃል በሉት። እንዲሁ ይወድሻል። ሰውን መውደዱ መጀመሪያም ይወደናል። እግዚአብሔር ፍቅር ነው። ግን ደግሞ መውደዱን ለማሳየት ልጁን ሲገልጥ ጌታችን ኢየሱስ ክርስቶስ የፍቅሩ መገለጫ ሆኖ ከዚህ የሚበልጥ ፍቅር ለማንም የለውም እንደሚል ኢየሱስ የፍቅሩ መገለጫ ነው። አንዳንድ ጊዜ ሰውን ወዳለው እንላለን፣ ግን ፍቅራችንን መግለጥ ካልቻል አይታወቅምና ተወዳጁ ያ አካል እየተጠላ እንደሚኖር ወይም አይወደኝም አትወደኝም ይላል። እንዲህም ብሎ የተሳሳተ ትርጓሜ ሊይዝ ይዳደዋልና እግዚአብሔር ይወደናል። እግዚአብሔር ፍቅር ነው። አሜን። እግዚአብሔር ፍቅር ነው። ፍቅሩን ደግሞ ወይም ሰውን መውደዱን የገለጠው በማን ነው? በልጁ በኢየሱስ ክርስቶስ ነው። ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ቃል እንዳትረሱ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ያም መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። ጸልያለን። እናመሰግንሃለን ቅዱስ አምላክ እግዚአብሔር ሆይ ስለዚህ ምሽት፣ ስለዚህች ምድር፣ በዚህ ምድር ላይ ደግሞ ስላሉ ያንተ ልጆች ደግሞ ወንድምም እህትም አድርገህ ስለሰጠህን በዚህች ምድር ደግሞ እንዲኖሩ፣ እንዲያመልኩህ፣ እንዲያገለግሉህ፣ እንዲኖሩልህ ደጅንም በርንም ከፍተህ በዚህ ስላኖርካቸው ስለበራህላቸው ከሁሉ በላይ ስለተገለጥክላቸው ልጆችህ ስለሆኑ ይሄው ልጆች ሆንና አንድ ቤት የተገናኘንበት ምክንያቱ ለሱ ነው። አንድ ላይ ስለበራህልን ስለተገለጥክልን መውደድህን ለማሳየት ልጅህን ገልጠህ ደግሞ የተላከው ልጅ ኢየሱስ ክርስቶስ ለኛ ፍንትው ብሎ ስለበራ እናመሰግንሃለን። ዛሬም በዚህ ቃል ላይ ቆመን በእነዚህ ሰሞኖች ስንነጋገር እንደሚገባ ቃልህን እንድትገልጥልን እንድታበራልን ይህ ቃሉ የታመነ ነው የተባለው ቃል ለሁለንተናችን እንዲገለጥ የጨለማ ምክር እንዲፈርስ የተከተለ የትኛውም ግፍ ከላያችን እንዲበጠስ በክርስቶስ ብርሃን ተደብቆ ያሉ የጨለማ ቁራጮች ከላያችን ላይ እንዲመለሱ በጌታ በኢየሱስ ክርስቶስ ስም ማዳንህ ዛሬም በክርስቶስ ኢየሱስ በኩል በሰራው የጽድቅና የማዳን ሥራ በኩል ሁላችን በፊት ቆመን ስንኖርም ስንመላለስም ከዚህ በኋላ ለሌላ ላንገዛ ለሌላ ላንያዝ ተመልሰን ወደ ነበርንበት ላንሄድ ወደ ጨለማ ወደ ክፉ ስራ ወደ ልዩ ልዩ ተድላ ግን ደግሞ ባሪያዎች ሆኖ ከመኖር ወደ ኋላ ከሚመለስ ይልቅ ከተደረገልን ነገር ተነስተን ወደፊት የምንሄድ እንድንሆን ያለንበት ቦታ እንዳንቆይ በእያንዳንዱ መንፈሳዊ ሕይወቶቻችን ላይ የምትፈልገውን ማታጣብን እንድንሆን በጌታ በኢየሱስ ክርስቶስ ስም በፊት ቆመናል። ቃልህን ባርክልን። የዕለት እንጀራችንን ስጠን በጌታችን በኢየሱስ ክርስቶስ በኩል አሜን። ቴንክ ዩ። የማካፍላችሁ የጌታ ቃል ርዕስ ቃል በቃል ቅድምችን ቃል እንዳትረሱ ያልኳችሁ ቁጥር 5 ላይ ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን። እስቲ ጉባኤው እንደ ምሕረቱ መጠን ይበል። እንደ ምሕረቱ ማካፈላችሁ ዛሬም ነገም ከነጎዲያም ርዕሳችን ምንድነው? እንደ ምሕረቱ መጠን። ሃሌሉያ። ዋስትናችን በየቀኑ የምንኖረው የህይወት አይነት ሳይሆን ያ ለኛ የተመዘነ የምህረት መጠን ከልክ በላይ ስለሆነ ለመኖራችን ዋስትና የሆነልን ምህረት ነው። በእያንዳንዱ ቀን ላይ ጣልቃ ቢገባልን፣ ልጁን ቢልክልን፣ ሰውን መውደዱን ልጁን በመላክ ቢገልጥ፣ በእያንዳንዱ ቀን ከጠላቶቻችን ሲያድነን፣ በህይወቶቻችን ላይ ከነገ መልካም ነገሮቻችን ሲያገናኘን፣ በእያንዳንዱ ቀን ወጥተን ስንገባ፣ ሰርተን ስናገኝ፣ ጤና ሲሰጠን፣ እግሮቻችን ሲራመዱ፣ ማሰብ ስንችል፣
በሕይወታችን ላይ አለቁ የተባሉ ቀኖች ሲቀጠሉ፣ በቃ ያልነው ነገር ሲቀጥል፣ አለቀ ያልነው ነገር ሲጀምር፣ እንዴት አልፈዋለሁ ያልነውን ነገር ቀሎን ስናልፍ፣ እነዚህ ሁሉ የእግዚአብሔርን ደግነት የእግዚአብሔር መልካምነት መሰረት የሚያደርጉት እንደ ምሕኑ መጠን ነው፣ እንደ ምሕረቱ መጠን ነው። ያ ምሕረቱ ብዙ ስለሆነ አንጠፋም። አሜን። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ምኑ ስለማያልቅ ርህራሄው አያልቅምና ይላል። ይህ የእግዚአብሔር ርህራሄ የእግዚአብሔር ምሕረት በእያንዳንዱ ቀን የእግዚአብሔር ደግነት እየበዛልን እንድንኖር፣ እሱ ብቻ ደግሞ አይደለም ከሚታየው ይሁን ከማይታየው ከዚህ መንፈሳዊያን ሰራዊት እጅ ነፃ እንድንወጣ፣ ከጨለማው መንግስት ነፃ እንድንወጣ፣ ከሞት ወደ ሕይወት እንድንሻገር፣ ከድቅድቅ ጨለማ ወደሚደነቅ ብርሃን እንድንመጣ ያደረገን የምኑ መጠን ነው? እኛ ብዙ ጊዜ እንበድላለን ወይ እንስታለን፣ ደካሞች ነን። ብዙ ጊዜ ለመጸለይ እንኳን የምንታገል እስከ አሁን ድረስ ተክቶ መጸለይ ቁም ነገር የሆነብን ሰዎች ልንሆን እንችላለን። ለመትጋት የምንቸገር በጣም ካሁን በኋላ ጾማለሁ ብለን ገና ባልን ማታ ጀምሮ መብላት የምንጀምር፣ እንደገና በማግስቱ የሚከብደን መንፈሳዊን ነገር ለማድረግ ብዙ ጊዜ ቸርች ለምን ትቀራለህ የምንባል ብዙ ድካሞች የከበቡን፣ ከዳን እንኳን በኋላ ከበራልን በኋላ እንኳን ብዙ የሚታገልን ነገር ያለን ሰዎች ነን እና በእያንዳንዱ ቀን ግን ስንታይ ፈገግ ብለን ተሳክቶልን እንደዚህ ደግሞ በማይመች ሁኔታ ሁሉ አፍርታችሁ እንድትኖሩ የሚያደርገው እንደምኑ መጠን ነው። ስለዚህ የኮንፈረንስ ይሄ ምስል ተነስቶ ወይ ነገ አስተካክላችሁት እስከ ሰኞ ድረስ እስከ እሁድ ድረስ እንደ ምሕረቱ መጠን ብላችሁ በትግርኛም በአማርኛም በእንግሊዘኛም ብትጽፉና በቃ ይሄን እያሰብን ከዚህ እንደገና ስንጸልይም የሚሆንልን መልካም ነገሮች እንደምኑ መጠን ነው በቃ እና ሁሉ ነገር መሰረት የሚያደርገው ምኑን ነው? ምሕረቱን ነው። እግዚአብሔር የተባረከ ይሁን እና ይሄንን እንነጋገራለን። በሕይወታችን ላይ የሆነውን ነገር ሁሉ መሰረት አድርገን እናወራለን። ዛሬ ትንሽ ምናልባት አካሌ ላይ ድካም ካለ ምሕረት ታደርጉልኛላችሁ ከድካም ስለመጣው። መጽሐፉ ሁለት ሕይወቶችን ያነሳል። ከዚህ በፊት የነበርንበትን የሕይወት አይነት ቁጥር 3 ላይ አስቀድመን የሚል ቃል አለ። ልክ ነው አላችሁ? አሪሄር አስቀድመን ይላል። ስለዚህ አስቀድመን ካለ አሁን ከምንኖረው ጌታ ኢየሱስን እንደ ግል አዳኝ ከተቀበል በፊት ይሄ ብርሃን ሳይበራልን የጌታ ሳንሆን እጃችንን ሰቅለን ኢየሱስ ክርስቶስን እንደ ግል አዳኝ ሳንቀበል በፊት የኖርንበት ሕይወት አሁን የሆነውን ሳንሆን በፊት አሁን የበራልን ብርሃን ሳይበራ የኢየሱስ ተከታይ ከመሆናችን በፊት አስቀድመን አይላል። አስቀድመን ይሄን ማሰብ በጣም መሰረታዊ ነው። እኛ ድሮ አስቀድመን ዘፈን የምንሰማ የነበርን አሁን መዝሙር የምንሰማ አይደለንም። እኛ ድሮ ዝም ብለን የምንዞር አሁን ግን ቸርች የምንመጣ ሰዎች አይደለንም። እኛ ድሮ የተለያየ ሃይማኖት ተቋም እንሄድ የነበርን የሃይማኖት ተከታይ የነበርን አሁን ቤት ቀይረን እዚህ የመጣን አይደለም። ለውጡ ዳግም የመፈጠር ዳግም የመወለድ ጉዳይ እንጂ ከዘፈን ወደ መዝሙር አይደለም የመጣ ነው። እና በሕይወታችን ላይ የተከናወነው ነገር ፈጽሞ ከሰው ዕውቀት ከሰው ልምድ ሰው ያደርግልኛል ብላችሁ ከምታስቡት በጣም 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 የላቀ ነው። እስቲ አስቀድመን ብለው አንድ ጊዜ አስቀድመን። ይሄ ሐዋርያቱ ይሄን ነገር በጣም ነው የሚያነሱት። አስቀድመን የሚለውን የሚያነሱበት ምክንያቱ ዛሬ እንደ ድሮ አይደለሁም ለማለት ሲፈልጉ ነው። ዛሬ የምኖረው የህይወት ስርዓት ድሮ እንደኖርኩት ድሮ እንደተመላለስኩት ያኔ እንደዳከርኩት በጨለማ እንደተመላለስኩት ለተለያዩ ሃይማኖታዊና አጋንንታዊ ልማዶች ታስሬ የኖርኩበት ዘመን ነበረ ብለው አሁን ያሉበትን ህይወት ከመሰረቱ ሊለዩት ሲፈልጉ ከቀደመው በፊት ድሮ ያኔ እያሉ እነዚህ የመጽሐፍ ቅዱስ ጸሐፊያን በመንፈስ ቅዱስ እየተመሩ ተናግረዋል። ድሮና አሁን አንድ አይደለንም። ድሮ ለምሳሌ ጥንቆላ የሚሰራብን ነበር። አሁን ግን ሲጠነቁሉ ውለው ቢያድሩ አይሰራብንም። ድሮ በእኛ ላይ ምን የማይደረግ ነገር ነበር። እኛ ራሱ
ሞት ደም ነበር የሚለን፣ ግደል ነበር የሚለን፣ ታነቅ ነበር የሚለን። አሁን ደግሞ ዘምር ነው የሚለን። ምን ቀየረን? ድሮ በህይወታችን የነበርንባቸው በጣም ያልተገቡ የህይወት ምልልሶች ነበሩን። ስለዚህ ይሄንን የሚያነሱበት ዋናው ምክንያት ዲማርኬሽን አለ። መጀመሪያ የነበርነውና አሁን የሆንነውን ብሎ ጳውሎስ እኔ ቃሉ ላይ ብቻ አንድ ጥቅስ ላይ ነው የምመሰረተው። ብዙ ጊዜ እንዲህ አይነት ካልቸር ነው ያለኝ። በጣም ብዙ ቦታ ቢሄድም መነሻዬን ሳለቅ ነው ማገለግላችሁ። ስለዚህ ቲቶ 3 በቃ ከዚህ በኋላ አለቀውም። እናንተም ከዚህ በኋላ ቲቶ መጽሐፍ ሲነሳ ዘኔ ትዝ እንደሚላችሁ ተስፋ አረጋለሁ። እሺ ድሮ እሺ ወይም ደግሞ አስቀድመን እስቲ አስቀድመን በሉ ምን ነበርን ይላል። የማናስተውል ነበርንና ተመልከቱ። አሁን የማንታዘዝ ለእግዚአብሔር ማለት ነው። የምንስት ለምኞት ይሄ ለምኞት የሚለውን ኤፌሶን ምዕራፍ 2 ቁጥር 2 ላይ ተመሳሳይ ሐሳብን የሚያነሳው ጸሐፊው አንድ ስለሆነ ቲቶንም የጻፈው እንዲሁም ደግሞ ኤፌሶንንም የጻፈው አንድ ሰው ስለሆነ ተመሳሳይ የሆኑበታል ሐሳቡ። እንደዚህ ይላል። ለምሳሌ ኤፌሶን ምዕራፍ 2 ቁጥር 1 በበደላችሁና በኃጢአታችሁ ሙታን ነበራችሁ። ከዚህ በፊት ምን ነበራችሁ? ቴንኪው ሙታን ነበራችሁ ይልና በዚህ ዓለም እንዳለው ኑሮ እንደ ፍጥረታዊ ሰው ይሄ ፍጥረታዊ ሰው በሚወጣ በሚገባበት በዚህ ዓለም እንዳለው ኑሮ ይልና በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ። መቼ ለሚሰራው? አሁንም ምን እያደረገ ነው? እየሰራ ነው። ስሙ የምን አለቃ ተብሏል? የመንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። ምን ማለት ነው? አስቀድሞ የምንኖርበት የነበረው ዓለም አንድ የአየር ላይ አለቃ የሚባል ዲያብሎስ የሚባል አጋንንት ሲኦል የሚያስተዳድረው ዲያብሎስ የሚባል ይሄ የአየር ላይ አለቃ ዓለሙን ገዝቷል። አሁን ድረስ እንኳን ዓለም ሁሉ በምን እንደተያዘች እናውቃለን። በክፉ እንደተያዘች እናውቃለን። ይሄ ዓለምን ሁሉ በክፉ የያዘ እመኑኝ፣ የትኛውንም ብሔር፣ የትኛውንም አህጉር፣ በየትኛውም ሀገር፣ የትኛውንም ጾታ፣ በየትኛውም የእድሜ ክልል፣ የትኛውም ኮንቲነንት ሳይገድበው ዓለም የሚባለው ይሄ ሰባቱንም ዓለም ምናልባት ጨረቃን ጨምሮ ማለት ነው። ይሄ ዓለም የሚባለው ዩኒቨርሱን በሙሉ እንደምታውቁት ጥቂት ጊዜ እንዳለው አውቆ እግዚአብሔር ከሰማይ የጣለው ይህ ዲያብሎስ የቀደመው እባብ ያሁኑ ዘንዶ ይለዋል። ዓለምን ሁሉ ያስተዳድራል። ዓለምን ሁሉ በክፉ ይዟል። አሁን ራሱ እንኳን የማያምኑትን ይሄ የጨለመው ዓለም አይናቸውን ያሳውራል፣ ብርሃን እንዳይበራላቸው፣ ስለ ክርስቶስ ሲነገር እንዳያውቁ ዓለምን በሙሉ አሁን ድረስ ሰይጣን ጨምድዶ ይዟል። ዓለምን በሙሉ በአየር ላይ ስልጣን ላለው ፈቃድ እናንተም ራሳችሁ አስቀድማችሁ እንደዚህ ነበራችሁ። እንዴት? ባሪያ ነበራችሁ የሱ ለልዩ ልዩ ምኞትና ፍላጎት ትገዙ ነበር። ፍላጎት ነው የሚመስላችሁ፣ ግንስ ዲመኒክ ነበር። አየሩን በሙሉ ዓለምን በሙሉ የተቆጣጠረ አጋንንት ወይም ሰይጣን የሚባል አለ። አሁን ድረስ እስቲ አሁን ድረስ በሉ አንዴ። ቆይ እስቲ አሁን ድረስ ሰይጣን አይሰራም? አሁን ድረስ ጥንቆላ የለም? አሁን ድረስ ሰውን አያጋድልም? ደም አያፋስስም? አያባላም? አሁን ለኛ ብርቅ ነው ይሄ ለኛ ብርቅ ነው። ለሰሜን ኢትዮጵያ በኢትዮጵያም ይሁን በእኛ በኤርትራም ይሁን በመካከል ስንት ደም አልፈሰሰም? ማንም ያፋስሰው ንገሩኝ እስቲ። ሰውን የሚያጋድለው ማን ነው? አንዱ አንዱን የሚቀብረው ማን ነው? በመላው ዓለም ይሄን ክፋት ሞልቶ ፈሷል። አሁን ግፍ ሞልቶ ፈሷል። ምድር ላይ ፍትህ የለም፣ ፍርድ እንጂ። ፍትህ ያለው እግዚአብሔር ጋር ነው። ይሄ የአየር ላይ አለቃ ፈቃድ አስቀድሞ ይዞ ነበረ። ከዚህ ምን እያደረገን? ፈቃዱን እያስፈጸመን ያኖረን ነበር፣ ለልዩ ልዩ ምኞት፣ ለልዩ ልዩ ተድላ። ግን ደግሞ ለነዚያ ተድላ እንደ ባሪያ ነበራችሁ ይላል። ምን ማለት ነው? ለምሳሌ ያመነዘረ ሰው እንደ ኃጢአት አይቆጥረውም። ዛሬ አመነዘርኩ ምናምን ይላል፣ ግን እንደ ክብር ይቆጥረዋል እንጂ ባርነት ነው። ለኃጢአት እየተገዙ ይኖሩ ነበርና ለልዩ ልዩ ምኞት ለአየር ላይ ላለው ፈቃድ አለቃ አስቀድሞ ተመላለሳችሁ፣ የዲያብሎስን ባሪያ ነበራችሁ ይላል መጽሐፉ ነው የሚለው። አሁን ግን የማባሪያ ነን። አስቀድሞ የማባሪያ ነበርን። አሁን ዓለም ሁሉ የማባሪያ ነው።
የማንን ፈቃድ ነው ዓለም ሁሉ አሁን የሚፈጽመው? የዲያብሎስን ነው አይደለም? ጻፉ እንደዚህ ይላል። ይሄ መስመር በጣም መታወቅ አለበት። ሐሳባችሁን ሰብስቡልኝ። ይሄ መስመር በደንብ መታወቅ አለበት። አሁን ራሱ ይሄንን አርነታችንን እየሰለለ እየገባ እንኳን ተመልሶ በአንዳንድ ሰዎች ውስጥ ሰሞኑንም ካለ ስለምንፈትሸው ችግር የለም እዚህ ተደብቆም ካለ ስለምንጸልይ ያው አካሌን ይደከመኝ ትላንትና ማታ አጋንንት ሳስወጣ ስለደከመኝ ነው። ኦንላይን አይታችሁኝ ከሆነ በጣም ብዙ ሰው ይፈታ ነበርና ለዛ ደከመኝ። ስለዚህ በኋላ እበረታለሁ ሸቃባው ካለ እና ድሮ እንደዛ ነበር። አሁን ተመልሶ እንደገና በአንዳንዶች ቀዳዳ ባገኘ ቁጥር ተመልሶ የዛኛውን ዓለም ለማኖር ለማባላት ለማጠንትን ክፋቱን ምቀኝነቱን ለማሰራት አሁን ድረስ እንኳን በሰዎች ህይወት ውስጥ ለማደር ይጥራል ታውቃላችሁና በእኛ ህይወት ላይ አንድ ቀድሞ የሚባል ነበር፣ ድሮ የሚባል ነበር፣ አስቀድሞ የሚባል ነበር። አሁንማ ድሮ የሚያሰኝ አዲስ ነገር ውስጥ ገብታችኋል። ያኛውን ያስረጀ አዲስ የድሮውን ድሮ ያስባለ አዲስ በህይወታችሁ ህይወት መጥቷል። ለፍጹም የጨለማ ልጆች ነበራችሁ። እንኳን ለእናንተ አሁን የሆናችሁትን እንድትሆኑ ለአየር ላይ ስልጣን ላለው ፈቃድ ባሪያዎች ለልዩ ልዩ ምኞት የተገዛችሁ ነበራችሁ ይላል። ወይ ጉድ! ዞር ብላችሁ ነፃ የወጣኸው ከዲያብሎስ ነው በሉት። ዞር ብላችሁ ዛሬ ሰው እንደሚጨነቅ ታውቃላችሁ። ትንሽ አቅሙ ደና የሆነ እንኳን ሀብታም ሰው ሁሉ ጊዜ ከኋላ አንድ የሚሄድበት የሚሮጥበት ጠንቋይ ያለው ይፈራል። ካሁን ምን ይፈጠር ይሆን ብሎ ይጨነቃል። ስለዚህ ለሀብቱ ዋስትና ፍለጋ ለራሱ ነፍሱን ማቆየት እኮ አይችልም፣ እንኳን ሀብቱን ማቆየት። ዛሬ ድረስ ሰው ተጨንቆ እንደሚኖር ታውቃላችሁ። ቢዝነሱ በሙሉ በክፉ ሰዎች ጭምር እንደተያዘ ጭምር ታውቃላችሁ። ከኋላ ሆኖ የሚሰራ በአየር ላይ ስልጣን ያለው ፈቃድ ከፊት ለፊት ስታየው ብዙ ሰዎች ኖርማል ይመስላሉ እንጂ የሚበዙት ከኋላ ዲመን እንዴት አድርጎ እንደሚጫወትባቸው በእነዚህ 20 ዓመት ባደረኝ አገልግሎቴ በአይኔ በየቀኑ እያየው ምኖር ሰው ነኝ እና እግዚአብሔር በክርስቶስ በኩል የድሮውን ድሮ የሚያሰኝ አዲስ ነገር በህይወታችን እንዴት እንዳመጣ ከዛ ይህንን ያነሳና መልሶ ቲቶ መልሳችኋለሁ። እንግዲህ የእግዚአብሔርን ቃል መሰረት አድርጎ ማውራት ጥሩ ነው። ቁጥር 4 በክፋት እና በምቀኝነት የምንኖር ነበርን ይላል። ልክ ነው አይደለም? ስሪሚቲ በክፋትና በምቀኝነት እርስ በርሳችን ክፉዎች ነበርን። ክፋት በልባችን ነበር። እሱ ብቻ አይደለም፣ ምቀኝነት ምን ማለት ነው? ከሱ ማጣት ይልቅ የሰው ማግኘት የሚያሳስበው ማለት ነው። አማርኛ እየገባችሁ አይደለም? ካምፓላው ሊደገም ነው ፓስተር። ከሰውየው ማጣት ይልቅ ከራሱ እጦት ይልቅ የሰው ማግኘት የሚያሰቃየው ሰው ነበር ይላል። ገብታችኋል ሐሳቤ? በሰው ሰክሰስ እንቅልፍ የምናጣ ነበርን። እንዴት አገኘ እንዴት ሆናለት? ከዛ የምንፈልገው ሰውየው እንዲወድቅ እንዲከስር እንዲጠፋ እርስ በርሳችን የምንመቀኛኝ ነበርን ይላል። የፈለገ ለምን የአንድ እናት ልጆች አትሆኑም? ይሄ የአየር ላይ ስልጣን ያለው ፈቃድ የሚሰራባችሁ ከሆነ በእናት ልጅ ላይ ትቀናለህ። የፈለገ ቢሆን ኔቸር ስለሆነ እንዴት አድርገህ መገላገል እንዳለብህ መነጋገሩ እንዳለ ሆኖ እርስ በርሳችን እንደዚህ ነበር። በክፋትና በመቀኝነት የምንኖር ይልና የምንጣላ እስቲ የምንጣላ በሉ አንዴ። የምንጣላ ብሎ ቢቆም ጥሩ ነበር። እንደገና እርስ በርሳችን የምንጠላላም ነበርን ይላል። የምንጣላ ብቻ አልነበርንም። በጣም እንቅስቃሴ በዛብኝ። ምን ይሻላል? ድምጽ ቀንሱልኝ ቢያንስ ጸጥ ቢል ጥሩ ነው። እሺ እርስ በርሳችን የምንጣላ ነበር። እንደገና ደግሞ የምንጠላላም ነበር። እንኳን የተለያየ ቋንቋ እያወራን ኢየሱስን ልናመልክ አይደለም፣ የአንድ እናት የአንድ አባት ልጅ ሆነን የምንጣላና የምንጠላላ ልክ እንደ አቤልና እንደ ቃይል ነበርን። እስቲ ነበርን በሉ። ይሄ ቃል በቃል አላፊ ጊዜ ነው አይደል የሚያሳየው? ነበርን ማለት ነበርን፣ ድሮ ነበርን። እንዲህ የነበረ ነበርን። እኛ ሰው አልነበርንም፣ አውሬ ነበርን።
አሁን ራሱ ፍጥረታዊ ሰው እንደፈለገ እኮ ሲሆን እኮ እንዴት ይሄን አረገ ልትሉ አትችሉም። ዲመኑ ነዋ ተቆጣጥሮ እኮ ያለውን የሚገዝ ይሄ ዓለምን እኮ ገዝቶ ይኖራል። የሰውን ፍጥረት ሁሉ ጨቁኖ ይኖራል። አሁን ራሱ ፍጥረትን ራሱ ለራሱ ባሪያ አድርጎ ለምኞት ያኖረ ይመስላቸዋል። ምኞቶቻቸውን መኪና ነው፣ መዘሞት ነው፣ መስረቅ ነው፣ የሆነ ነገር ማድረግ ነው፣ መስራት ነው፣ መደባደብ ነው። ለነሱ ምኞታቸው ነው ይመስላቸው። ግን የምኞቶቻቸው ባሪያ አድርጎ ፍጥረቱን በሙሉ እንደዚህ ነው እያስወጣ የሚያስገባው ይላል። አሁን ቆይ ዝም ብላችሁ በመድኃኒዓለም እንደው አንድ ነገር ልስጣችሁ። ከላይ ቁጥር 3 የማናስተውል የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ 4 በክፋትና 5 በመቀኝነት 6 የምንኖርና የምንጣላ 7 እርስ በርሳችን የምንጠላላ 8 አሁን ይሄ ሁሉ ያለበትን ሰውዬ እዚህ ጋር አስቡ። ልትወደው ትችላለህ ይሄን ሰው? ልትራራለት ትችላለህ? ልትቀበለው ልትወደው ትችላለህ? እየጠላ ልትወደው በመቀኝነት ለሚኖር ልትወደው እንዲህ የኖረ ያለን ሰው በጎ ነገር መልሶልህ አይደለም እኮ በጎ ሆኖ የማያቅን ሰው በምንም ተአምር ሰው ሊቀበለው የማይችል ክፉ መዓዛ ክፉ ጠረን ያለው አፍንጫህን የምትይዝበትን ሰው ልትወደው ገንዘብ ልታረገው ትችላለህ? አትችልም። አንድ ያጠፋ ሁለት ያጠፋ ልጆቻችንን እንኳን እንዴት እንደምንቀጣ እናውቃለን። በቤታችን አንድ ነገር የሳተማ ቢኖር ከቤቱ ውጣ ተብለን ያደግነው። ማ ይችለዋል? ይሄንን ሰው ማ ይሸከመዋል? ማ ይረዳዋል? ጳውሎስ እዚህ ጋር ሲጠቅስ 8 ነገር ብቻ አነሳ እንጂ ኤፌሶን ምዕራፍ 2 ላይ ሲያነሳ እንደዛ ነው። እንደገና ሮሜ ምዕራፍ 5 ላይ ማ ሲያነሳ እኛ አስቀድመን ይልና ኃጢአተኞች ነበር ይላል። ደካሞች ሳለን ኃጢአተኞች ሳለን እንደገና ሙታን ሳለን ነበርን። ይሄን ደካማ ኃጢአተኛ የሞተ ሰው ሊሆን የማይችል ለበጎ ነገር የማይጠቅም በጎ ነገር የማይገኝበትን ሰው እንዴት ልትራራለት ትችላለህ? በየቀኑ ሰይጣን የሚሾፍረውን ሰው ሰይጣን የሚጋልበውን ሰው ልትወደው መንገድ ላይ ቆሞ ቢለምንህ አውጥተህ ትሰጠዋለህ ወይ? ገንዘብ ልደር ቢልህ ቤት ገብቼ ታምነዋለህ ወይ? መብራት አጥፍተህ ትተኛለህ በሰላም? አሁን ዘረፈ አትልም? ገደለኝ አትልም? ለዚህ ዋጋ ይከፈላል። እንዲህ ለሚኖር ሰው ዋጋ ይከፈላል። እንዲህ ለሚኖር ሰው ክርስትና ማለት በጣም ከአእምሮ በላይ የሆነ እግዚአብሔር ባይሆን ኖሮ ስንቱ ወሮ በላ እኮ ነበር እዚህ የተሰበሰበው። ስንቱ ወንበዴ እግዚአብሔር ደብቆልን እንጂ ስንት ግፍ እጆቻችን የተሞሉ እኮ ነበሩ። እግዚአብሔር ስለሆነ በምህረቱ ባለጠጋ ስለሆነ እንደምኑ መጠን አንድ ላይ እንደ ምህረቱ መጠን ይህ ምንም የሌለበትን ሰው እግዚአብሔር ጥሎበት ወደደው። የተያዘውን ሰው ወደደው። በጨለማ ነው ያለው ወደደው። ለኃጢአት ባሪያ ነው ግን ወደደው። ለልዩ ልዩ ምኞትና ተድላ የሚገዛ ነው ግን እግዚአብሔር ወደደው። ሄሎ ሕዝቅኤል ምዕራፍ 6 ቁጥር 16 ነው። እሺ 16 ላስቸግር ታዲዬ
16 ማይክ ስጡልኝ። በቃ ሀሎት ያለው እየመሰለኝ ነው። ምን አዎ ቴንክ ዩ 16:3 እሺ አንዴ ጸጥ ቀጥል እንዲህም ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ ነበር፣ እናትሽም ኬጢያዊት ነበረች። እሺ በተወለድሽ ጊዜ በዚያው ቀን እትብትሽ አልተቆረጠም። ቆይ አሁን ስሙኝ ደጋማ ጀቹን ቤታሚ አፋን ኦሮሞ ምንም የለም። እሺ በተወለድሽ ጊዜ አሁን በደም ስሙኝ አንዴ ቀና ብላችሁ በመድኃኒዓለም እኔ የጌታን ቃል በስነ ስርዓት ማውራት ፈልጋለሁ። በተወለድሽ ጊዜ ሰው ሲወለድ ከምኑ ጋር ነው የሚወለደው? ከእትብት ጋር ይወለዳል። ልክ ነው እናቶች? ከዛ ከእትብት ጋር ሲወለድ ይሄ እትብቱ የእንግዲህ ልጁ ማለት ነው። በእናትየው ማህፀን እያለ ምግብ ሲበላበት ሲጠጣ የከረመበት መንገዱ ነው። ፍቅር የተሰራበት መንገዱ ነው። ከዛ ግን ተወልዶ በወደቀ ጊዜ ወዲያው እንደተወለደ ምንድነው የሚደረገው? ቴንኪዩ ይቆረጥና ይታሰራል። አሁን እዚህ ላይ የምናገኘውን ብርት ያ ነው አይደል? አንቺ ግን ይላል ተወልደሽ እትብትሽን የሚበጥስ ሰው አልነበረሽም፣ የተተውሽ ነበርሽ። ቀጥል። ማን ምን ንጹህ መሆን ምን ማለት ነው? ይሄ ማንኛውም ሰው ሲወለድ ከእናት ማህፀን ሲወጣ ከአናት እስከ እግር በምን ተለውሶ ነው የሚወጣው? ቴንኪዩ በደም ይለወሳል። እንዴት ተወልዶ ንጹህ አልነበርሽም። ማንም በእንሶላ አልጠረገሽም። ከነደምሽ ነበርሽ። ማንም ሊቀርብሽ እድል አልነበረውም። እትብትሽ አልተበጠሰም። ገላሽ ላይ ደግሞ ምን ነበረው? ደም ብቻ ነበርሽ ያጠበሽ። ለምን? ከስራሽ የተነሳ ማንም ሊቀርብሽ አይችልም ነበር። ቀጥል። በጣም ይደንቃለሁ። ለምንድን ነው አንድ ሕፃን ልጅ ሲወለድ ልብስ ለብሶ ነው የሚወለደው? ራቁቱን ነው። ስለዚህ ራቁቱን ከተወለደ በኋላ ወዲያው የሚደረገው ከእትብቱ ከተበጠሰ በኋላ በምን ይጠቀልላል? አዎ ሕፃኑ እንኳን ተጠቅልሎ በግርግም ታገኛላችሁ አይልም እንዴ ሉቃስ 2 ላይ። ስለዚህ ሕፃን ልጅ ሲወለድ በምን ይጠቀልላል? በጨርቅ ይጠቀልላል። ገላው ገና ለምድር አዲስ ስለሆነ እንዳይጎዳ ይጠቀልላል። ደምም ስለነበር ይጠቀልላል። አንቺን ግን ከነትብትሽ ከነደምሽ በዚህ ላይ የሚጠቀልልሽ በጨርቅ የሚጠቀልልሽ ማንም አልነበረም። ኢየሱስን እንደገና ተወዱታላችሁ ዛሬ። ቀጥል። በተወለድሽ ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጥለሽ እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይን አልራራልሽም። ምን ማለት ነው? ምን ማለት ነው? እንዲህ ሆነሽ ስትኖሪ በነውር በጨለማ በኃጢአት በደም ተለውሰሽ ማን ይራራልሽ? ማን ያንሳሽ? ማን እትብትሽን ይበጥስ? ማን ጨርቅ ይጠቅልልሽ? ማን በውሃ ይጠብሽ ደሙን? እኔ አስታውሳለሁ ሁለተኛ ልጄን ስወልድ ሐኪሟ ፈቀደችልኝና ገባው እንትን መውለጃ ዴሊቨሪ ሩም ውስጥ እና ከገባው በኋላ አማጠች በኋላ ትንሽ ሲቸግራት ስቲች አረጓት። በጣም መቼም ሚስቶቻችን እና እናቶቻችን የሚከፍሉት ዋጋ ብዙ ነው እና ወዲያው አለቀሰች። ሴት ልጅ ነች የወለድኩት። ዛሬ በጣም ብዙ ሰው የሚወዳት ሁላችንም የምንወዳት ትልቅ ልጅ ሆናልኛለች። ወዲያው ና አለችኝ ሐኪሟ ነርሷ። ና እስከ መቼ እናንተ ሴቶች ብቻ እየወለዱ ብላ እቀፍ አለች። ገና ትኩስ ልጅ ትኩስ ስላችሁ እኮ ሊትራሊ ትኩስ ልጅ። ከዛ አቀፍኳት። አቀፊያት መሳም ፈለኩ ምን ስለሆነች። በኋላ ሳያት ሁለመኗ ምንድን ነው? እንዴት ልሳማት? በእውነቴን እኮ ነው። ለካ አልወዳትም። እግዚአብሔር በክርስቶስ እኔን በወደደበት ልብ ልጄን መውደድ እንዳቃተኝ አየሁኝ። የተወደድኩበት ፍቅር ልጄን ከመወደበት በላይ። ክብር ለእግዚአብሔር ይሁንለት።
አቅፌ ለሰማት እግዚአብሔር ምስክሬ አሁንም በእግዚአብሔር ፊት ነው አልዋሽም እኔ እንዴት ደስም ብሎኛል ትኩስ ልጅ ግን ደም ብቻ አይ ማንም አልራራልሽም በደም ስለነበርሽ ማንም ገንዘብ አላረገሽም ተተተሽ ነበር ተጠለሽ ነበር ያየሽ ሁሉ ይጠየፍሽ ነበር ይሄ ትንቢታዊ መልእክት በክርስቶስ የተፈጸመ ቃል ነው ቀጥለው ታዲያ ባንቺም ዘንድ ባለፉ ጊዜ በደምሽ ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልኩሽ ምን ማለት ነው ይሄ ናሬሽኑ ልክ በሰው አውድ በሰው ኮንቴክስት ሆኖ የቀረበ ቃል ነው በአንቺ ዘንድ ባለፉ ጊዜ ሲል ይሄ ባለፉ ጊዜ የሚለው መለኮት ነው is divine እግዚአብሔር ነው ሉዓላዊ ነው አይደል እና አለፍኩ አለ ባጠገብሽ ሳልፍ ምን ሆነሽ አገኘሁሽ እትብትሽ ሳይበጠስ ጨርቅ ሳትጠቀለይ ማንም ሳያጥብሽ ተትተሽ ወድቀሽ አየሁሽ ይላል ከዛስ እያለፍኩ ነበር መጥቶብኛል የሆነ ነገር ዛሬ ቶሎ አሜን ብትሉ እኮ ባጠገብሽ ሳልፍ እንኳን ሊያነሱሽ የተጣልሽ ነበርሽ እኔም ይላል ባጠገብሽ ያለፍኩ አየሁሽ በዚህ መንገድ ነው የቀረበው ይሄ በሰው አውድ ነው የቀረበው ታሪኩ እና ሌሎች አልፈው ሌሎች ተተውሽ የወለደች እንኳን እትብትሽን አልበጠሰችም እኔ ግን ባጠገብሽ ባለፍኩ ጊዜ ዞር ብላችሁ መንግስተ ሰማይ የገባው ኢየሱስ ባጠገብ አልፎ ነው በሉት አንድ ጊዜ አይ ሻዱቫ ሳፕሪቫኒ ማክሮጎዶስ ሬቫኔ ሳፕሪቫ ኢየሱስ በሰፈራችን ስላለፈ ነው አሁን የሆነው ኢየሱስ በኔ ሰፈር ስላለፈ ነው በመንደሬ ሲያልፍ ተጥዬ የሚያነሳኝ ጠፍቶ የሚያጥበኝ ጠፍቶ ንጽህናዬ ጠፍቶ ነበር ከዛስ ባለፍኩ ጊዜ የሚለው ቃል ጸጉሬን ያቆመዋል ምን ባልኩ ጊዜ ከሱ በፊት እኮ ብዙ ሰው አልፏል የሚያነሳሽ የለም ያነሳሁሽ እኔ ነኝ ቀጥሉ ዳጂ ባለፍኩ ጊዜ ከሚለው ባለፉ ጊዜ እሺ በደምሽ ውስጥ ተለውሰሽ ባየሁሽ ጊዜ እሺ በደምሽ እንዳለሽ በሕይወት ኑሪ አልኩሽ በስመ አብ ምን ማለት ነው በደምሽ ነሽ ያነሳሽ የለም እንደተለወሽ እንደተጣልሽ እንደጎደፍሽ ነው ግንስ ዞር ብዬ አይቼሽ ሄድኩ አይልም ባለፉ ጊዜ አየሁሽ ከዛስ እንዲህም አልኩ በሕይወት ሄሎ በምን ኑሪ አንድ ጊዜ በሕይወት ኑሪ አልኩሽ ይሄ ቃል የሰው ሳይሆን የማ ቃል ነው የእግዚአብሔር መለኮት ቃል ነው የእግዚአብሔር ቃል ነው በሕይወት ኑሪ አልኩሽ ማን ስለመሞቷ አሁን አንድ ነገር ሀፕን አረገ ተብሎ በሚፈራ ሰዓት ላይ በሕይወት ኑሪ በሕይወት ተብለ ይሄ ቃል ወጥቶባቸዋል ያኔ ገና ያህዌ ስጋ ለብሶ ወደ ምድር ሳይመጣ ይሄ ቃል ወጥቶባቸዋል በምን ኑር ተብላችኋል በሕይወት ኑር በሕይወት ኑሪ እንደወደቀ አትቀር መጨረሻ ይሄ አይደለም በሕይወት ኑሪ ብዬ አልኩሽ ቀና ምን ማለት ነው የታጠበንማ ማንንም ይስማል ልጄ አሁን ታጥባለች ጸድታለች አሁን በጣም ነው መስማት እሷም የምትስመኝ ከታጠብክ በኋላ ማንንም ይስማል እንዳትታጠብ የሚስም ወድቀህ የሚቀበል በጌታ በኢየሱስ ይሄንን ሞኒተሩን ትንሽ ወደ እኔ ዞር ደከመኝ ታዲያ ደከመኝ እኔ ላንተ ጊዜ እንደዚህ ነኝ ስፒከሩ ለምንድን ነው እናንተ ጥሩ አዳራሻችሁ ቆንጆ ነው ስፒከራችሁን ግን ቀይሩ እሺ እኛ አሁን ረስተናል ስፒከር እኛ ረስተናል እንደዚህ እናንተ ጥሩ ነው ወይ የሆነ ነገሩን ነካኩትና አለው እዚህ ውስጥ አለው
እሺ በህይወት ኑሪ። ቀጥል ታዲያ ተመልከቱ። አሁን ቀጥል። አንቺም አደግሽ ታላቅም ሆንሽ በእጅጉም አጌጥሽ ጡትሽም አጎጠጎጠ ጠጉርሽም አደገ። በቃኝ። አሁን ይህንን ነገ ትቀጥለዋለህ። መጀመሪያ የተነሳው ሰው ይህንን እያነበብኩ ቅድም ፕሌን ውስጥ ደስ ይለኝ ነበር። አጠገቤ የተቀምጠው ሰውዬ 4 ጣሳ አልኮል ይጠጣል፣ ዝም ብሎ አበሻ ቢራ። ረጊታዊ መንፈስ እየሸቀበኝ ይጠጣል። እኔ ደግሞ ነዳለው የሚጠጣው እሱ ምሰክረው እኔ። ዋው! አሁን እንደተለወሰች እንደምንጠላላ ሆነን በጨለማ እንዳለን ሆነን ምንድነው የሆነው? በቃ እሱን ሰብኬ ጨርሼ እንጸልያለን። ለዛሬው መልእክቴ ነው። እግዚአብሔርም ሰውን መውደዱ ገና ከዘፍጥረት መነሻ ሰውን ሳይፈጥረው በፊት እግዚአብሔር መልካም አይደለም ብሎ በመልካም መካከል ሰውን ፈጥሮ ፍቅሩን ለመግለጥ ሰውን እንደ እንስሳ ሳይሆን እንደ መልኩ ፈጥሮ መውደዱን ለሰው አሳይቷል። የትኛውንም ቋንቋ ይናገር የወደቀ ሰው ብታየው የወደቀው የእግዚአብሔር መልክ ነው እንጂ አማራ፣ ትግሬ፣ ኦሮሞ አይደለም። የእግዚአብሔር መልክ ነው የወደቀው። ሰውን መውደዱን ከፍጥረት መነሻ ጀምሮ ይታወቃል። እግዚአብሔር ፍቅር፣ ሌላ ስሙ እኮ እንዳውም መጽሐፉ የሚለው እግዚአብሔር ምንድነው ይላል? ፍቅር። የፍቅሩ ልክ የጎላው በስህተት ላይ ጭምር ነው። ምን ማለት ነው? አዳም ሳተ አትብላ የተባለውን ሲበላ ብዬ ነበር የሚል አባት ሳይሆን ተከትሎ መጥቶ ወዴት ነህ የሚል ሰው የሚፈልግ ነው። እግዚአብሔር ፈላጊ ነው። የት ነው ያለኸው አዳም? የት ሄድክ አለው። መምጣት አልነበረበትም፣ እንደበላ እኮ አውቋል። ኢዝ ጋድ። ግን እግዚአብሔር ሰው ፈላጊ ነው። የት ነህ አለው። ዛሬም ቢሆን እግዚአብሔር የፍጥረት ፈላጊ ነው። የሰው ሁሉ ልጆች ፈላጊ እግዚአብሔር ነው። ለስሙ ክብር ይሁንለት። ከዛ አትብላ አልኩም በላ አለው። አዎ እቺ የሰጠኸኝ ሴት አለው። አንቺስ? እባቡ ነው። ሶስቱንም አናግሮ ሲያበቃ አንድ ነገር ኪዳን ገብቶለት ነው ከገነት ያስወጣው። ምንድነው ያደረገው? ቅጠሉን ከላዩ ላይ ያወለቀለትና ቁርበት አለበሰው። ይሄ ቁርበት የወጣኸው በቅጠል ነው፣ የምትመለሰው ግን በቁርበት ነው አለው። ቁርበት ማለት በትግርኛ ከሎ ማለት ነው። ቆዳ ምን ማለት ነው በትግርኛ? ቁርበት ነው። ከሎስ አይደለም። ቆዳ ማለት ነው። ቁርበት ነው። ቁርበት ደበሎ። እሺ ቆዳው ከየት መጣ? ምን ከሌለ የሚሰዋ የሚፈስ ደም የታረደ ከሌለ ሊለብስ አይችልም። ወደፊት እግዚአብሔር ፍቅሩን ለሰው ልጆች መውደዱን በሚገልጥ ጊዜ በመስዋዕት ወደ መንግስቱ እንደሚመልሰው ተስፋ ሰጥቶት ከገነት አወጣው። ሲወጣ እንደሚመለስ ያውቃል። ለምን? እግዚአብሔር ፍቅር ስለሆነ። እሺ ምንድን ነው የሚለው ታዲያ? ቁጥር 5 ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ ምን ባለ ጊዜ? ይሄ ቃል በጣም ቁልፍ ቃል ነው። እሺ ቲቶ ላይ ቁልፍ ቃል ከሚባለው አንዱ ሰውን መውደዱ ምን ባለ ጊዜ? በተገለጠ ጊዜ። ምን ማለት ነው ይሄ? አሁን ፍቅርን በምን ትገልጡታላችሁ? ከማድረግ ውጪ። አሁን ለምሳሌ እወድሃለሁ ብትለኝ
በምን አውቃለሁ? ፍቅር ንግግር አይደለም። ፍቅርን የሚገልጠው ስጦታ ነው። ስጦታ ሁሉ ፍቅር ባይሆንም ፍቅር ግን በስጦታ ይገለጣል። ልደግመዋለሁ። ከስጦታ ውጪ ፍቅርን ዲፋይን የሚያደርገው ምንም ነው። እማትሰጠውን ብትወደውም ፍቅርህ እየተገለጠ ስላልሆነ እየወደድከው እንደሆነ አይታወቅም። ደግመዋለሁ። ከዚህ የሚበልጥ ፍቅር ለማንም አንድ ልጁን አይል መጽሐፉ አሳልፎ ሲል ፍቅሩን የገለጠው በመስጠት ነው። ልጁን አሳልፎ ለሰው ልጆች ሁሉ ድነት ሲል ሲሰጥ ጭካኔው ሳይሆን እግዚአብሔር ለሰው ልጆች ያለውን ፍቅር። ስለዚህ ፍቅር በመስጠት ብቻ ይብራራል። እደግመዋለሁ። መስጠት ሁሉ ፍቅር ነው ባይባልም ፍቅር ግን በመስጠት ብቻ ነው የሚገለጠው። እናንተን በሆነ ጽፈው ነበረ። መስጠት ሁሉ ፍቅር አይደለም። ፍቅር ግን በመስጠት ብቻ ነው የሚገለጠው። ፍቅርን በመስጠት፣ ጊዜን በመስጠት፣ ገንዘብ በመስጠት፣ አለኝ የምትሉትን በመስጠት፣ ምን ልስጥህ እያልክ ፍቅር የሚብራራው በመስጠት ብቻ ነው። አንዳንድ ጊዜ ሚስቶቻችን ይጠይቃሉ። ይሄ ነገር ተቀርጾ ሚስቴ ከሰማችሁ እንግዲህ ሰላም ለሷ ይሁን። ቆይተው 5 ዓመት 10 ዓመት ኖረን ትወደኛለህ ይላሉ። ለምን እንደሆነ ታውቃላችሁ? ሴቶቹን እነዚህ ሴቶች በገንዘብ ብዙ አይታለሉም፣ በፍቅር ነው የሚያምኑት። እና የታለ የሰጠኸኝ ጊዜ ይላሉ። የታለ የሰጠኸኝ ስጦታ ይላሉ። የታለ ለኔ የምትሆነው የታለ ይላሉ። 10 ዓመት ኖራችሁ 4 ወልዳችሁ በ10ኛው ዓመት ትወደኛለህ ይላሉ። እና ይህን ሰሞን ያለች ሴት እዚህ ቤት ሳትኖር አትቀርም። እንደዚህ ምን ማለት ነው? ልክ ነሽ። እሺ አረጋግጪ፣ በየመሃል አረጋግጪ። ድሮ ሼፒ ሆነሽ ሳትወልጂ በቅርጽ ቁንጅና ኖሮሽ ስትወልጂ እንትን ሲሆን የድሮ መልክ ሲጠፋ የድሮ ቅርጽ ሲጠፋ እንደ ድሮ መወለዳቸውን ሴቶቹ ማረጋገጥ ይፈልጋሉና ወንድሞች ሳይሰለቻችሁ ፍቅራችሁን ግለጡ። በተጠየቃችሁ ጊዜ ሁሉ እወድሻለሁ በሉ። እሺ ታውቂ የለ እንዲህ ምናምን አታውቅም፣ ንገራት። የዛንን ቀንም ደግመ ንገራት። የጠየቀች ቀን አሁንም ደግመ ንገራት እንጂ ባለፈው ነግሬሻለሁ ይባላል። አበሻ ያንቀዋል ፍቅር። እኛ ባይዘዌ ሮማንቲክ ማህበረሰብ አይደለንም። ሮማንቲክ ማህበረሰብ አይደለም ተብለን ከምንታመን በጥናት የተደገፈ ነው። አሁን ማውራችሁ ዝም ብዬ እያሳብኳችሁ አይደለም። አበሻ ነው እንትን አናቀም ፍቅርን ራሱ። ወይ ልጆቹን ነው እናታችሁ የታለች ነው የምንለው። በስሟ መጥራት ይጨንቀናል። ድሮ እንደውም ወድሻለሁ ማለት በጣም ሮማንቲክ አይደለንም እና ይጨንቀናል ራሱ። ቀጥታ ስንነቃ ራሱ ስለ ስራ ነው ትዝ የሚለን ራሱ። እግዚአብሔር በጣም የፍቅር አምላክ ነው። አይገርማችሁም? ፍቅሩን በየጊዜው በመግለጥ መውደዱን በመግለጥ የሚያምን አምላክ ነው። እንዲህ አይነት አምላክ ስለምናመልክ በእውነት አጨብጭቡለት። ሃሌሉያ። ልጨርስ። 5 ጉዳይ ነኝ አሁን። ቸርነትና ይልና ሰውን መውደዱ በተገለጠ ጊዜ ይላል። መውደዱ ምን ማለት ነው? ድሮም ይወደናል ቅድም እንዳልኳችሁ። አሁን ግን የተገለጠው በማን ነው? ቴንኪዩ በልጁ በኢየሱስ ክርስቶስ የሥላሴዎች ፍቅር፣ የአብ ፍቅር፣ የመንፈስ ቅዱስ ፍቅር፣ የኢየሱስ ክርስቶስ ፍቅር፣ እግዚአብሔር ከፍጥረት መነሻ ጀምሮ ለሰው ልጆች ያለውን ፍቅር መውደዱን በተገለጠ ጊዜ የሚለው ይሄ ቅድም የነገርኳችሁ ሰውዬ እንዳትረሱ። እንደገና የወደቀውንም በደም የተለወሰውን ለነዚህ ፍቅሩን ሊያሳይ መውደዱ ተገለጠ።
በፍጹም ሊራራለት ለማይገባ ሰው መውደዱ ይገልጥ ኢየሱስ ክርስቶስን የፍቅር ድርሰት አድርጎ በመስቀል ላይ አንጠለጠለው። ኢየሱስ ክርስቶስ የአብ የተገለጠ ፍቅር ነው። ከዚህ የሚበልጥ ፍቅር ነፍሱን ለወዳጁ ሊሰጥ የሚችል ምናልባት በጭንቅ ለጻድቅ ሰው የሚሞት ምናልባት በጭንቅ ይገኝ፣ ለኃጢአተኛ ግን የሚሞት ማን? በመስቀል ላይ ለታጠበው ሳይሆን በእድፍ ላለው ለዚያ ሰው ከዚህ የሚበልጥ ፍቅር መውደዱ ተገለጠ። የእግዚአብሔር ፍጥረቱን መውደድ ኢየሱስ ክርስቶስን የፍቅሩ መገለጫ አድርጎ ወዳችኋለሁ አለን። መስቀል ላይ ልጁን አንጠልጥሎት መተኪያ የሌለውን ልጁን ሰጥቶን እወድሻለሁ፣ ብትለወሽም በደም እወድሻለሁ፣ ብትጣልም እወድሃለሁ፣ በጨለማ ብትቀመጥም እወድሃለሁ፣ በሞት ብትሆንም እወድሃለሁ ብሎ ኢየሱስ እኮ ሰውን ይወዳል። ኢየሱስ እኮ ሰውን ያፈቅራል። ኢየሱስ እኮ አይለመድም። ኢየሱስ እኮ ይህን ፍቅር የማያውቀውን ማህበረሰብ ሞተለት። ፍቅር የማያውቀውን ህዝብ፣ በጥላቻ አይኑ የታወረውን ፍጥረት ኢየሱስ ክርስቶስ ራቁቱን ተንጠልጥሎ ወድሃለሁ አለው። ወድሃለሁ ይላቸዋል ዛሬ። ሄሎ ኢየሱስ ዛሬም ይህን ቃል ጆሮአችሁ ላይ ያስተጋባዋል። እወድሻለሁ፣ እወድሃለሁ። የተገለጠው ነው ፍቅሩ፣ የፍቅሩ መገለጥ ነው። ኢየሱስ የእግዚአብሔር የፍቅሩ መገለጫ መንገድ ሆኖ እና ምንድነው ይሄን ሁሉ ታዲያ የሚያስጮህ ከአዲስ አበባ ድረስ መጥተህ ካላችሁኝ የምህረቱን ልክ ላወራ ነው። ሁሉ ጊዜ አንድ ምሳሌ እሰጣለሁ። ድሮ አሁን እንኳን አዲስ አበባ የለም ይሄ ሚዛን። ድሮ አንድ ሚዛን ነበረ እንደዚህ የሚል ለምሳሌ 5 ኪሎ ሙዝ ልትገሱ ስትሉ 5 ኪሎ ድንጋይ ይቀመጣል። ድንጋዩ ከተቀመጠ በኋላ ሙዙን እዚህ ጋር ይደረጋል። ምኑ እስኪሆን እንዴ እስኪል ያ ሚዛን እዚህ ሀገር አለ የለም አይደል? ድሮ ነበረ። ከዛ እዚህ ጋር ያለውን የሚወስነው የተቀመጠው ድንጋይ ነው። ወይኔ ታዲ ቢያንስ አንተ አሜን በል እንጂ ቤኪ አንተ አሜን አትልም? ተው ግን ምን ማለት ነው? ቆይ ስሙኝ። አሁን እዚህ ጋር ምን ርህራሄ ሲጨምር፣ ትዳር ሲጨምር፣ ልጆች፣ ስራ፣ ቢዝነስ፣ ጤንነት የሚያስፈልግ ዝም ሲጨምር እዚህ ጋር በተቀመጠው ሚዛን ልክ ነው። ስለዚህ ይህንን የሚወስነው እዛ ጋር የተቀመጠው ድንጋይ ሆኖ ምን ማለት ነው? ምን ማለት ነው? ይሄ የተወደድኩበት የምህረቱ መጠን እስቲ ሴት መጠን ማለት ምን ማለት ነው? የተሰፈረ ልኩ ስፍሩ የሚያስፈልግህን ሁሉ እንዲያደርግልህ እግዚአብሔር አስቀድሞ የወሰነልህ መጠን ነበር። የምን መጠን? የምህረት መጠን። ስለዚህ ይሄን ሁሉ ሲያደርግልህ ደግ ሆነህለት አይደለም፣ በጎ መልሰንለት አይደለም። እንደምኑ መጠን? መነሻው አንተ ሳትሆን እሱ ነው። ፍቅር መነሻው ሲደረግልህ አይደለም። ፍቅር ሰው ስለዋለልህ የምትውልበት አይደለም። ከሰው ምላሽ ሳትጠብቅ ለሰው የምትሆንበት ማለት ነው። ፍቅር ገዳይህን የምትወድበት፣
ክፉውን ለሚፈልግ መልካሙን እየፈለክ የምትገለጥበት እንጂ ፍቅር እቁብ አይደለም። እኔም ጥዬለታለሁ እሱም ይጥልልኛል፣ እኔም አብልቼዋለሁ እሱም ያበላልኛል እያለ ፍቅር አንዳንድ እንትኖችን በጎ ሲያደርግ እየጠበቅ አንተን በጎ ማድረግ ሳይሆን ለክፉ ሰው ለማይመልስ ሰሞኑን አሜሪካ ላይ ዜናውን ሁሉ ይዞት የነበረው የሞተ ሰው ነበር አይደል? ሚስትየው ያወራችሁን ሰማችሁ? እያለቀሰች እሱም በህይወት ቢኖር የሚያደርገው ይሄንኑ ነው። ይሄ ወንጌል ገዳዩን እንድትወድ በክፉ የፈለጉህን በመልካም እንድትፈልግ የሚያደርግ መነሻው መጠን ነዋ። መነሻው መጠን ነው። ምን ማለት ነው? ለልጄ አሁን የኔ ልጅ አንዳንድ ጊዜ እማልችለውን ይጠይቀኛል። ያው ለልጆቻችን መቼም ሁሉንም የምንችል ነው ይመስላቸው። ልጄ ትልቁ ነው አሁን ራሱ ሁሉንም ነገር የምችል ነው ይመስለው እና እኔ የምልህ ዳድ የትኛው ኮሌጅ ነው አሜሪካ መማረው ይለኛል። እንዴ ለሱ አሁን ማትሪክ ወስዷል እና 12ኛ ክፍል አልፏል እና ኮሌጅ ስለመግባት ለምንድን ነው እንደዚህ የሚጠይቀኝ? ለሱ ምን ያክል የቸርነት መጠን እንዳለኝ he knows ስለሚያውቅ ምንም ነገር እምቢ እንደማልለው ያውቃል። የሚጠይቀኝ ኬዙን ስለፈለገው ብቻ ሳይሆን ሌላ ሰውም እኮ አለ አጠገቡ። እነሱን ያልጠየቀው ለምንድን ነው እንዴ? እኔ ጋር መጠን አለ። የምን መጠን? የፍቅር መጠን። ልጄ ነዋ። ከዛስ እኔ ምን ብለው ጥሩ ነው? ድሮ እኮ እኔ ተመድቡ መንግስት ዩኒቨርሲቲ እንዲማር ነበር የምፈልገው። ችግር የለም አልኩት። እንዴ ጌታ ሆይ ይሄው ነግሬዋለሁ፣ ችግር የለም ብዬዋለሁ። እኔ ምንም አላቅም ምንም የለኝም፣ ግን ችግር የለም ብዬዋለሁ። ለምንድን ነው ችግር የለም ያልኩት? የፍቅሬ መጠን ነዋ። የርህራሄ መጠን ነዋ። እመኑኝ ምንም ነገር ባገኝ እመለሳለሁ ከማድረግ አልመለስም። ውለታ ግን ነው አይደለም። የምን መጠን? የሚደረግልኝን ሁሉ የወሰነው ድርጊቱ ወደፊት ነገ ሰርቼ የምከፍለው ሳይሆን አድራጊው የልቡ የፍቅሩ የርህራሄው የትዕግስቱ መጠን። እኔ ባጭሩ የእግዚአብሔር የትህትና ማሳያው ነኝ። ወንበዴ የነበርኩትን ሰው ገንዘብ ካረገ የፍቅሩ መገለጫ ነኝ እኔ። አሳየብኝ ቸርነቱን። ምን ማለት ነው? በቃ አሁን አንዳንድ ነገር ስንጠይቀው በጎ ነገር ሆነንለት እኮ አይደለም የሚያደርግልን፣ ከራሱ ነው። ያንተ ፍቅር መነሻው ከራስ የመውደድ የማያር የኔ ጌታ እንዳትወደኝ በመልካምነቴ አይደለም ማንነቴ እንዳጠላ በተግባር ፍቅር አያስችልህም አባቴ ያለ ምክንያት ወደ በምክንያት አጠላም የምሕረት መትበር መለኪያ የለውም። ያንተ ፍቅር መነሻው ከራስ። ምን አይነት መዝሙር ነው! በጌታ በኢየሱስ ሀንዬን ጌታ ይባርካት። በስማ በዚህ ፍቅር ነው የተወደድ ነው። ይህንን ልነግራችሁ ነው ከአዲስ አበባ የመጣሁት። የርህራሄ መጠን የፍቅሩ መጠን እኛን ከወደቅንበት ዛሬም ጠላት ይፈር፣ እግዚአብሔር ይወደናል። ምክንያት ጠቅሶ ካልወደደኝ ሰበቤን ጠቅሶ ሊጠላኝ። ቴንክ ዩ ጂሰስ። ጭብጨባላችሁ። ለአብ ክብር ይሁን፣ ለወልድ ክብር ይሁን፣ ለመንፈስ ቅዱስ ክብር ይሁን። ሃሌሉያ። አቦ በቃ በቃ ለዛሬ ይበቃችኋል። በእውነት በቃ በዚህ መንፈስ ኑሩ። እሺ
ስትኖሩ የሆነላችሁ ነገር በሙሉ ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ስንት እኮ ተኝቶ በዛው ይቀራል። ስንት እንኳን እናንተ ተወልዳችሁ ባላደጋችሁበት በዚህ ምድር ማን ይመስላችኋል ወጣ እያስወጣ ያስገባችሁ? ማን ይመስላችኋል ይህን ብርሃን ያበራላችሁ? ማን ነው ከሞት ከሲኦል ከገሃነም ከሃይማኖት ቅርፊት ያላቆ በልጁ ያረጋችሁ? ማን ይመስላችኋል? የእግዚአብሔር ቸርነት ይህንን አደረገ። በቃ ይሄ ምሕረት አሁንም በህይወት ያኖረናል። የነገ ዋስትናችን ያስቀመጥነው በአካውንታችን ያለ የወለድናቸው ልጆች አይደሉም። የነገም ዋስትናችን የተመዘነልን የምህረትና የቸርነቱ መጠን ለነገም ነገ ምን ይመጣል ብለን ኧረ አንፈራም። እስቲ አልፈራም ብለው አንዴ አልፈራም። ደፋር ስለሆነ አይደለም የማንፈራው፣ ነገም ጭምር በማን እጅ ነው ያለው? እያንዳንዱን ቀን የምንኖረው በማን እጅ ስለሆነ ነው። ይሄ እጅ ነፃ አውጥቶኛል፣ ይዞኛል፣ ጥሎኛ ያቀም ካላችሁ በዚህ እጃችሁ ለእግዚአብሔር ጭብጨባ። የቀራውን ደግሞ ነገ እንዴት ጥሩ ነው? እንዴት ነው ሰውነት ይሆናል? እንደ ፓስተርዬ እንዴት ጥሩ ነበረ? ምንም አይልም ስብከቱ ጥሩ ነው አይደለ? አንተ ርዕሱን ስነግረው ርዕስ ምንድነው አለኝ። አዲስ አበባ ሆኜ ርዕሱን ስነግረው ዋይ ይሄ በጣም በቃ በጣም ትክክል ነው አለኝ። ደስ አለኝ እና በቃ ገና እና ልክ ኤርፖርት መጥቶ ሲቀበለኝ ጥቅሱ መጣብኝ። በጣም ጥሩ ጥቅስ ነው አለኝ። በቃ እኛ ወደነዋል፣ ይሄዳል አለኝ ከኛ ጋር። በቃ ይሄ ጥቅስ ይሄድባቸዋል። ይሄን ጥቅስ በቃ ኑሩት፣ ዞር ብላችሁ ጨብጡትና በትግርኛም እንደ ምሕረቱ መጠን ነው የሚያኖርህ በሉት። ዞር ብላችሁ በአማርኛም አይዞህ በሉት። እንደ ምሕረቱ መጠን ያኖርሃል። እናንተ ያኮረፋችሁ አንዳንዶቻችሁ እናንተንም ኢየሱስ ይወዳችኋል። Praise the Lord. ዋው! ይህንን ጌታ እንደ ግል አዳኝ ያልተቀበለ ሰው እናንተ መሃል አለ? ደስ ብሎኛል ኢየሱስን ስላወራው። ኢየሱስን ስለማወራ ደግሞ ይህን ሰሞን የበለጠ ደስ ይለኛል። በጣም ያልባከነ ዊኬንድ እናሳልፋለን። ማትቆጩበት ቸርች በመምጣታችሁ ማትቆጩበት ምሽትና ዊኬንድ ይሆናል። ክብር ለእርሱ ይሁን። አዳዲስ ሰዎች ትኖር ይሆን ጌታ ኢየሱስን እንደ ግል አዳኝ እንዳው ምናልባት በትግርኛ ይሻል ይሆን? ምን ዋትሻልዱ ክብርና አምላክ ደስ ዝብል መልእክት ይኮነ ምናልባት ሃሌሉያ ምናልባት ጎይታና ኢየሱስ ክርስቶስ ከምናይ ግል መድኃኒኹም ዘይተቀበልኩም ምናልባት ዝተፈላለዩ ምክንያት ኣብ ደኻም ፀናሕኩም ሰባት ክፅልየሉም ክትሕደሱ ትደልዩ ሰባት ኣለኹ ምልክት ኣዳውኩም ከተሪደስ በል ሓደሽ ድሕራኹም በሉ ሓደሽ ጎይታ ትበል ጎይታ ትበል ይዘሎ ስለዘጠያና ጎይታ ትበል ጎይታ ትስዕ ጌታን መከተል የሚፈልግ አዲስ ሰው ካለ በመካከላችን አዳዲስ ነፍሳት ይዛችሁ ልትመጡ አሳስበን ነበርና ምናልባት በመካከላችሁ ጌታን የማያምን ጌታን እንደ ግል አዳኙ ያልተቀበለ ሰው ካለ ይብላል። ጎይታ ዘተቀበለ ይብላል። ስለዚህ ጽባሕ ሁሉም ጴንጤ ነው። ሁላችሁም ጴንጤ ናችሁ። ሁሉም ጴንጤ ናቸው። ሁሉም ጴንጤ ነው። ትንሽ እንጸልይ። ሁላችን ቆመን እንጸልይ። ጆይስ መድረክ ላይ ሃሌሉያ። ፋዘር ቁጭ በሉ እርሶ። አዎ ችግር የለም ችግር የለም። ማዘር ደህና ኖት? እንደምን አሉ? ደስ ብሎኛል ስላየሁት። ቁጭ በሉ እርሶም። እናቴ ናቸው አውቃቸዋለሁ። አዲስ አበባ ተዋወቃል አለዎት ይመጣሉ። ሃሌሉያ ሃሌሉያ እየጸለያችሁ ጆይ ሲዘምር
እንዲሆንልኝ ይብዛልኝ ጸጋ ክብሬ እስክኖር ካንተ ጋር በጣም ለታየ ለጋዬ ዘውተው ትታለ እንዲሆንልኝ ይብዛልኝ ጸጋ ለጋዬ እስክኖር ካንተ ጋር ገባ ወጣ እንዳይልብኝ እጅ ለእጅ ተያይዘን እየዘመርን እንጸልያለን። እጅ ለእጅ ላይ ማድረግ በጋዬ መፈለግ Shivaras pravarada diana se prevo Revaras pravarada diana se kriva Jevanas privani ato Endihonle yibzalin tsaka Gebaweta ይብዛልኝ ጸጋ ገባ ወጣ ተስቶ ልብሸይም ብሎ ምርም እንዳላለ አባቴን አለ አባትነቱ የበደል ብዛት መች ይሽረዋል ሁሉን ረስቶ ደግሞ እንደገና ልጄ ይለዋል የምሕረቱ ዛሬም ያየኛል አይሰለቸኝም ይፈልገኛል የምሕረት ዓይኑ ዛሬም ያየኛል አልሰለቸኝም ይፈልገኛል ዘምሩ ሃሌሉያ በምሕረት ዓይኑ ዛሬም ያየኛል አልሰለቸኝም ይፈልገኛል በምሕረት ዓይኑ ዛሬም ያየኛል አልሰለቸኝም ይፈልገኛል እንዳትወደኝ በመልካምነቴ ይህ አይደለም ሲፈተሽ የኔ ማንነቴ እንዳልጠላኝ ደግሞ በጥፋቴ ፍቅር ነህ አያስችልም አባቴ ያለ ምክንያት ወደህ በምክንያት አጠላም ለምሕረት ስፍር መለኪያ የለም ያንተ ፍቅር መነሻው ከራስ የመውደድ የማያልቅብህ እኔ ጌታ ይገባሃል የኔ ንጉሴ መለወጥ ያዩን ሳይኖር አይናቸው የቀድሞው የታወሳቸው ውለቴ ሆንኩኝ መሰላቸው የውስጤንስ ማን ባሳያቸው የጠቀምከኝ እኔ አውቃለሁ በፍቅር ገመድ ታስሬአለሁ
አልቆልኛል ከእንግዲህ በቃ የፊት ነው ብቻዬ ካንተ ጋር ኦሬ ማነኝ ቤቴስ ምንድነው የሰማዩን ዜማ ዝማሬ የጽድቅን ቅኔ አውቄ ተምሬ እንድኖር ልቤ የፈቀደው አምላክ ሆይ እኔ ማነኝ ቤቴስ ምንድነው መለወጣዬን ባይናቸው የቀድሞ የታወሳቸው ሁለቴ ሆንኩ መሰላቸው ሁለቴ ሆንኩኝ መሰላቸው የውስጤንስ ማን ባሳያቸው የተከልከኝ እኔ አውቃለሁ በፍቅር ገመድ ታስሬያለሁ አልቆልኛል ከእንግዲህ በቃ የፊት ነው ብቻዬ ካንተ ጋር ኦሬ ማነኝ ቤቴስ ምንድነው የሰማዩ ዜማ ዝማሬ የጽድቅን ቅኔ አውቄ ተምሬ እንድኖር ልቤ የፈቀደው አምላክ ሆይ እኔ ማነኝ ቤቴስ ምንድነው ያንተ ምሕረት ያንተ ቸርነት ያንተ ምሕረት የኔ አምላክ አውቃለሁ የኔ ማንነቴ የትውልድ ሐረግና ቤቴ ለዚህ ልታበቃኝ የቻልከው ካንተ የተነሳ ብቻ ነው። ይገርመኛል እስካሁን ድረስ በቤት ቆሜ ስመላለስ የተከልከኝ በቅዱስ ቃል ስራ ይገርመኛል ምሕረት ስራ ይገርመኛል ምሕረት ስራ ይገርመኛል ምሕረት ኦሬ ማነኝ ቤቴስ ምንድነው የሰማዩ ዜማ ዝማሬ የጽድቅን ቅኔ አውቄ ተምሬ እንድኖር የፈቀደው አምላክ ሆይ እኔ ማነኝ ቤቴስ ምንድነው መልካም ለኔ አባቴ መልካም ለኔ አባቴ ታስብልኝ የለሞይ አንተም ልጄ በለ ሁልጊዜ ለኔ መልካም ነበሩት እስቲ መልካም ለኔ አባቴ መልካም ለበሉት እስቲ መልካም አባቴ ታስብልኝ ለሞይ አንተም ልጄ ብለ ሁልጊዜ ለኔ መልካም ነህ ታስብልኝ ለሞይ አንተም ልጄ በለ ሁልጊዜ ለኔ መልካም ድምፃችሁን ከፍ አድርጉና እኔ ያልኩት አልኮነ አንተ ያልከው
አልቀረ እኔ ያልኩት አልኮነ አንተ ያልከው በውስቲ አንተ ያልከው አልቀረ አሁንም ያንተው ነኝ አድያገኘ ስኖር በዝቻለ አሁንም ያንተው ነኝ ፈቃድ ያገኘ ስኖር በዝቻለ ያንተው ነኝ እኔ ያንተው ብቻ ነኝ እኔ ይሁንልኝ ብዬ የተሟገትኳቸው ባለፈው ዘመኔ ኧረ ብዙ ናቸው ጊዜ ፈጀው እንጂ ከወዲህ ከወዲያ ምን ጥልቅ አስብሎኝ ደርሶ ባንተ ሙያ ትክክል ለጌታ በሥራህ ጻድቅ ነህ አንተ አትታረምም እንዲያደርግ ተብሎ ትክክል ትክክል ለጌታ በሥራህ ጻድቅ ነህ አንተ አትታረምም እንዳልክ ድምፃችሁን ከፍ አድርጉና እኔ ያልኩት አልኮነ ግን አንተ ያልከው አንተ ያልከው አልቀረም ለኔ እኔ ያልኩት አልኮነ አንተ ያሰብክልኝ አንተ ያልከው አልቀረ አሁንም ያንተው ነኝ ፈቃድ ያገኘ ስኖር በዚች ዓለም አሁንም ያንተው ነኝ ፈቃድ ያገኘኝ አቤት 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 አሁንም ያንተው ነኝ ፈቃድ ያገኘኝ ፈቃድ ያገኘኝ እኔ ንጉሥ አሁንም ያንተው ነው ድምፃችሁን ከፍ አድርጉና አምልኩት ይህንን ጌታ እስቲ አምልኩት ይህንን ጌታ ስለ ምህረት እናመሰግንሃለን ስለ ቸርነት እናመሰግንሃለን እኛ ቤት ስላደረከው ምህረት እናመሰግንሃለን እህቶቼ ቤት ስላደረከው ምህረት እናመሰግንሃለን ወንድሞቼ ቤት ስላደረከው ምህረት እናመሰግንሃለን ይገባሃል ንጉሥ ስሜ ባረከባ ምህረት የበዛለ ፍቅር ይቅር ያለ ደግሞ ያየ ቸርነቱ እንደኔ ያለ ማነው ምህረት የበዛለ ፍቅር ይቅር ያለው ደግሞ ያየ ቸርነቱ እንደኔ ያለ ማነው እኔማ ሞተ ስባል ያለ እኔማ ጠፋ ስባል እኔማ ምንም እንዳላየ እኔማ እንዲህ ዝም እላለሁ እኔማ ስላንተ
እኔማ ስላንተ እኔማ ለሀገር ለምድሮ አልጠግብ አውርቼ እኔማ አልጠግብ አውርቼ እኔማ ምህረት አግኝቼ ይገባሃል ኢየሱስ ይገባሃል የኔ ንጉሥ አቤቱ የወደቀ እንዴት አየኸው አቤቱ የተጠላን እንዴት ወደድከው ምሕረት እጅግ ብዙ ነው ፍቅርም ነገር እጅግ ብዙ ነው ምሕረት እጅግ ብዙ ነው ፍቅርም ነገር እጅግ አቤቱ በሉ እስቲ አቤቱ ታናሹን ሰው እንዴት አየኸው አቤቱ የተጠላውን እንዴት ወደድከው ምሕረት እጅግ ፍቅር እልልታ ለጌታ ምሕረት እጅግ ብዙ ነው ፍቅር እኔማ ያንን ዘመን ሳስብ እኔማ እምባ ይቀድመኛል ሞት ሽረት ሆኖብኝ እኔማ ሞት ሽረት ሆኖብኝ እኔማ ማናለው ብሎኛል ከበለሱ በታች እኔማ ከበለሱ በታች እኔማ ድምፅህን መስማቴ ያለው ሰው ያረገው እኔማ ያለው ሰው ያረገ የመኖር ምክንያቴ እኔማ የመኖር ምክንያቴ ምሕረት ሲፍቅር ፍቅር ይግር ያለው ደግሞ ያየ እንደኔ በውስጤ እንደኔ ያለ ማን ምሕረት የበዛለት ሰው እስቲ ፍቅር ይግር ያለው ደግሞ ያየ ቸርነት ብዙ ነው እንደኔ ስለዚህ ድምፃችሁ ገባር ሙት ነበር የማረባ ከመንደሬ ስትገቡት ነበሩ እስቲ ሙት ነበር የማረባ ከመንደሬ ስትገባ ምን ነበረኝና ምኔን ወዶ ልበል የትኛው እኔነቴ ለዚህ ሳበው ልበል እንዲያው ቸርነትህ ያ ፍቅር ካልሆነ አይባኝ መድኃኒቴ በውስቲ መድኃኒቴ የኔ ጌታ ያንተ ውለታ አንድ ሰው ድምፁ ከፍ ያድርግና አይገባኝ መድኃኒቴ
የተደረገልኝ በጎነት አንዳችም ለኔማ ይገባ ነበር በቸርነት አርገሃል ደነቃለሁ አብዝቼ ተመስገን ኃይል እንዳለ ኃይል ብዙ ብልጠት አልደረስኩም እስቲ ኃይል እንዳለ ኃይል ብዙ በስቲ ኃይል ብልጠት በዝቶ አልደረስ ለኔ አንተ በርትተ ተናጥቀህልኛ በርትተ ዋክተ ምርኮን በዝብዘሃ እንካ ምስጋናዬ ላንተ ላብዛ ሳልቆጥ ዳሴን አፌን ከቶ አልዝጋ ወዳጄ ነህ የምወድ በውስቲ የምወድ ከሁሉ በላይ የማበልጥ አንድ ሰው ድምፁ ከፍ ያርግና ወዳጄ ነህ የምወድ በውስቲ የምወድ ከሁሉ በላይ የማበልጥ እልልታ ወዳጄ ነህ የምወድ ኢየሱስዬ የምወድ አዎ ከሁሉ በላይ የማበልጥ የተደረገልኝ አባቴ አንዳችም ለኔማ በቸርነት ለኔ ያርገህልኛል ደነቃለሁ አብዝቼ ፍቅር ብዙ ነው የኔ ጌታ 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 ኦ ፍቅር ብዙ ነው የኔ ጌታ 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 በምን ቋንቋ ልግለጽ ቤቱስ አንደበቴ አንተ ለኔ ያረከው በሕይወት ዘመኔ ሁሉ ካንተ ባንተ ሆኗልና አሁንም ይድረስ እልልታ ፍቅር ብዙ ነው የኔ ጌታ ፍቅር ብዙ ነው የኔ ጌታ አባ ፍቅር ብዙ ነው የኔ ጌታ ፍቅር ብዙ
ነው ፍቅር ብዙ ነው ፍቅር ቸቻችሁን ለከፍ አድርጉና ሲኝ ፍቅሩ ተፈትኖ ወርቅ ሆኖ ተገኝቷል ወርቅ ሆኖ በመከራው አልፎ በመከራው አልፎ ነፍሱን ለኔ ሰጥቷል ነፍሱን ለኔ ራሱን አዋርዶ ራሱን ፍቅሩን አሳይቷል ፍቅሩን አሳይቷል ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን እስቲ ለጌታ ጭብጨባ እልልታ ኢየሱስ ያድናል እስቲ አሜን በሉ እስቲ እጃችሁን አንሱና በእኔ ላይ በሉ ሰይጣን አንዳች የለው መንገዴን ሕይወቴን ታሪኬን ኢየሱስ ቀብቶታል ከዚህ በእኔ ላይ በንብረቴ ላይ በትዳሬ ላይ የሚሰራ የትኛውም መሳሪያ ጩሁና አይሆንም በሉ አይሆንም ብዙ ጭብጨባ ብዙ እልልታ ሃሌሉያ ጌታ ይባረክ ጌታን እናመሰግናለን ኦኬ አሁን በደንብ አድርገህ አሁን የሚጠረገው ተጠረገ ሸቃባው ሄደ በቃ ማንም ሳያቅ በሳይለንት ሙድ እዛ አካባቢው ላይ ብቻ እየጮኸ ነው ሄደው ፕሬዝ ዘ ሎርድ ይሄ ጸለያችሁበትም ነው ግን ጸሎት ያስፈልጋዋል ቤት ይገርማችኋል በደንብ ጸሎት ያስፈልጋችኋል ነገ የትምህርቱን ጊዜ ትንሽ ሰብሰብ ብናደርገውና ደግሞ እኔም ታዲም ፓስተራችሁም በደንብ ጸልያለን ጌታ እንደጎበኘው እርግጠኛ የሆነ ሰው ለእግዚአብሔር ምስጋና ስጡ ጭብጨባ ለጌታ ክብር የታለ እልልታችሁ ለጌታ ክብር የታል ጭብጨባችሁ የታል ጭብጨባችሁ ይሄ ያላንተ ለኔ ማን ይሆናል ጌታ በፍቅር ልቤ ነጋ ሕግ ነበረ ያቤ መምቻ የማትለወጥ አንተ ያላንተ ለኔ ማን ይሆናል ጌታ በፍቅር ልቤ ነጋ ሕግ ነበረ ያቤ መምቻ እልልታ ያላንተ ለኔ ማን ጌታ በፍቅር ልቤ ነጋ ሕግ ነበረ ያቤ የማትለወጥ አንተ ውዴ ልበልህ ሽልማቴ ቤቴም ያንተው ነው ሰውነቴ ደለደልክልኝ ያንን ጋራ እንዳልወድቅ አድርገህ እስስቅ እያላችሁ ያሸበሸባችሁ ውዴ ልበልህ ሽልማቴ ቤቴም ያንተው ነው ሰውነቴ ደለደልክልኝ ያንን ጋራ እንዳልወድቅ እልልታ ጭብጨባ ለጌታ ያላንተ ለኔ ማን ጌታ በፍቅር ልቤ ነጋ ሕግ ነበረ ያቤ የማትለወጥ አንተ ያላንተ ለኔ ጌታ በፍቅር ልቤ ነጋ እጆች እልልታ ለጌታ የማትል እሰይ የታል ጭብጨባ ለጌታ ይገባሃል ኢየሱስ
ውዴ ልበልሽ ሽልማቴ ቤቴም ያንተውን ሰብ ደለደልክልኝ ያንን ጋራ እንዳልወርቅ አድርገህ እንዳል ውዴ ልበልሽ ቤቴም ያንተውን ሰብ ደለደልክልኝ ያንን ጋራ እልልታ ጭብጨባ ለጌታ አቤት አቤት ያላንተ ለኔ ማነኝ ጌታ በፍቅር ልቤ ውድን እግ ነበረ እልልታ ያላንተ ለኔ ማነኝ ጌታ በፍቅር ልቤ እግ ነበረ ወይ የማችለን ስለዚህ በልታ በጭብጨባ የኔ ናርዶስ የኔ በመዓዛ ልቤ ነገር ያንን ነዳ ተመልክቼ ተከተልኩት ሁሉት የኔ ናርዶስ የኔ በመዓዛ ልቤ ነገር ያንን በዳም ተመልክቼ ተከተልኩ የሳሮኑ ጽጌረዳ ያገኘው ምድረ በዳ ስለ ፍቅር ሳመሚያ በመስቀል እኔ ነኝ የኔ ናዶ የኔ በመዓዛ ልቤ ያንን በዳ እንደልከ የሳሮኑ ያገኘው ምድረ በዳ ስለ ፍቅር ሳመም ያለው በመስቀል እሬደኛ የኔ ናዶ የኔ በመዓዛ ልቤ ያንን በዳ ተከተልኩ ጸጸተኝ ዛሬ ያኛ ወራት አንተን ሳላውቅ የኖርኩበት ፍቅር ነገር ማር ወለላ ምን ሕይወት አለ ጸጸተኝ ዛሬ ያኛ ወራት አንተን ሳላውቅ የኖርኩበት ፍቅር ነለካ ማር ወለላ የማንለበት የኔ ናርዶስ የኔ ናዶ የኔ በመዓዛ ልቤ ያንን በዳ ተከተልኩ ሁሉት የኔ በመዓዛ ያንን በዳ ስለዚህ ልልታ ጭብጨባ ለጌታ ምስጋና ይብዛ አምልኮ ይብዛ እልልታ ይብዛ ጭብጨባ ወደ ላይ አንተ ወዳለበት የክብር ጌታ አምላክ ከፍ በል በምድር በሰማይ ወደ ላይ አንተ ወዳለበት የክብር ጌታ እልልታ ምስጋና አምልኮ እልልታ ጭብጨባ ወደ ላይ አንተ ወደ የክብር ጌታ ከፍ በል በምድር በሰማይ ወደ ላይ አንተ ወደ እልማለኝ እኔስ ብጠብቀው በቅርቤ አየዋለሁ ተስፋለኝ ብጠብቀው በቅርቤ አየዋለሁ እልማለኝ እኔስ ብጠብቀው አየዋለሁ ተስፋለኝ እኔስ ብጠብቀው አየዋለሁ
የማምነው እሱ ጌታዬ ተስፋ ማረገው ጌታዬ አይታማም ምንም እሱን ጠብቆ በለ እሱን የማምነው እሱ የማምነው እሱ ጌታዬ ተስፋ ማረገው አይታማም ምንም እሱን ጠብቆ እሱን ምስጋና ምስጋና ይብዛ ይብዛ አምልኮ ይብዛ ይብዛ ጭብጨባ እልልታ እልልታ ለጌታ እጣዬ ወደ ላይ አንተ ወዳለበት ላይ የክብር ጌታ አምላክ ከፍ በል በምድር መስክ ወደ ላይ የክብር ጌታ አምላክ እልልታ ከሙዚቃው ጋር እሰይ 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 ፊት ይሰበር ይውደቅ ያለባስተሮ ሽቶ ጠርሙስ ክብሬን ልጣለ በእንጂ ስምን ላክብረው የወደስ ክብሬን ልጣለ በእንጂ ስምን ላክብረው ፊት ይሰበር ይውደቅ ያለባስተሮ ሽቶ ጠርሙስ ክብሬን ልጣለ በእንጂ ክብሬን ልጣለ በእንጂ ስምን ላክብረው ህልም አለኝ እኔስ ምጠብቀው አየዋለሁ ተስፋ አለኝ እኔስ ምጠብቀው በቀርቤው ህልም አለኝ እኔስ ምጠብቀው አየዋለሁ ተስፋ አለኝ እኔስ ምስጋና ይብዛ ይብዛ አምልኮ ይብዛ ይብዛ እልልታ ጭብጨባ ለእግዚአብሔር ይላኬ ይብዛ ይብዛ ንግድ ወደ ላይ አንተ ወዳለበት ላይ የክብር ጌታ አምላክ ከፍ በል በምድር በሰማይ ንግድ ወደ ላይ ወይኔ ኢየሱስዬ ኢየሱስ ጀግና ነህ አንዱን ያልሰጠ አንድም ብለህ ያልተረደደ ልከተልህ ያላነሳለህ የኢየሱስ ፍቅር አስደናቂ ኢየሱስ ጀግና ነህ ያልተረደደ ልከተልህ ያላለ ማነው የኢየሱስ ፍቅር አሸናፊ ከጫፍ ጫፍ ሰንቶ ማረከ ለልቡ አበረከከ ምን አይነት ፍቅር ነውካ ወደድኩት ያለ ጠመንጃ ከጫፍ ጫፍ ሰንቶ ማረከ ለልቡ አበረከከ ምን አይነት ፍቅር ነውካ ወደድኩት እልልታ ጭብጨባ ለጌታ ሃሌሉያ
ሃሌሉያ የስ ንናይ እግዚአብሔር ምሕረት ዘሎና ምላሽ ሓደ እዩ ለእግዚአብሔር ምሕረት የምንሰጠው ምላሽ አንድ ነው ኢንተርናሽናል በሆነው ቋንቋ ሁላችንም በሚገባን ሁላህና ብዝርዳና ኢንተርናሽናል ብዙ ቋንቋ እስኪ ሃሌሉያ ክንብልና አምላኽ መስገን ሸውዓተ ጊዜ ሃሌሉያ ክንብልና አሜን እዚ ቋንቋ እዚ ኣብ ናይ ጸልማት ሓይልታት ይፍለጥ እዩ ሃሌሉያ የስ ናይ ሰማይ ቋንቋ እዩ ሃሌሉያ ክንብልና ክብርና አምላኽ ይኹን ሸውዓተ ጊዜ ሃሌሉያ ክንብልና ቅድሚ ውዳእና ሃሌሉያ 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 አሜን አሜን ሃሌሉያ የስ ሃሌሉያ ክንብል ከለና ማዕሰርቲ ይዘልቕ አሜን ሕማም ይሃድም ይኽብርና አምላኽ ይኹን ሃሌሉያ ክንብል ከለና እግዚአብሔር ኣብ ዙፋኑ የስ ድምፂ ደቁ ክሰምዕ ይትንሲ አሜን የስ ሃሌሉያ ሃሌሉያ ንእግዚአብሔር ኢምፕረስ ዝገብሮ ክልተ ነገር ኣሎ አምላኽ ይመስገን ናይ እምነት መስዋዕቲ እስጢፋኖስ ክስዋዕ ከሎ ካብ ዙፋኑ ተንሲ አሜን ሃሌሉያ ህዝቡ ብናይ ኣምልኾ መንፈስ ኣብ ቅድሚ እግዚአብሔር ቀርብ ከለኻ እግዚአብሔር ብፍቕሪ ክሃድእን እልል ክብልን ይብለና አምላኽ ይመስገን አሜን እልልታ ኣብ ሰማይ ይኸውን አሜን እልልታ ኣብ ሰማይ ይኸውን እግዚአብሔር ክምለኽ ከሎ እግዚአብሔር ሲመለክ በሰማያት there is a shouting of joy amen hallelujah yes God is great እግዚአብሔር ዓቢይ እግዚአብሔር ታላቅ ነው ክብር ሁሉ ለእግዚአብሔር ይሁን yes thank you Lord we give you glory we give you honor we give wisdom we give you power you are all powerful God አንተ ሁሉን የምትችል ጌታ ሰማይን ምድርን ፈጠርካ ጎይታ ኩሉ ትኽእል እግዚአብሔር መፍታሕ ስለዝገበርካ ተመስገን ሓርነት ስለዝገበርካ ተመስገን ፈውሲ ስለዝኾነ ተመስገን ባቢኻ ጎይታዬ ህይወት ስለዝሃብካና ተመስገን ውልድካ ስለዝገበርካና ነመስግነካ ኣለና ካብ ዝዓቢ መሰል የለን ሞ ስለዝሃብካና ውልድነት ስለ ልጅነታችንን ጌታ ሆይ እናመሰግናለን አንተ ታላቅ አምላክ ነህ ከዚህ የበለጠ ስጦታ የለም yes አምላኽ በተሓደ ወድ ዝኣመነ ሁሉ ናይ ዘላለም ህይወት መትኽረክብ በር ከይጠፍእ ንሓደ ወዱ በጃ ክሳብ ትህብ ክሳዕ ክንዲ ዚን ዓለም ኣፍቀራ ይብል ናይ ቃልካ ጎይታ yes ንስኻ ነቲ ሓደ ወድኻ ብምሃብ ታ ፍቕሪ በዚ ገሊጽካልና ኢኻ እሞ ጎይታዬ ህይወትና ኣብ ክንዲ ዕሩኽትና ኣብ ክንዲ ብጾትና ክንህብ ይከኣለና እዩ ቃልካ እዩ yes አሜን የተማርነው ፍቅር አክሽን ነው አሜን ፍቅር ምንድነው አክሽን ነው ፍቅር እንታይ yes ተበግሶ ያካትወስድ ክብርና አምላክ ስሜት አይኮነን faith is not love is not emotion amen it's action ፍቅሪ ታይኮነን ስሜት አይኮን ስሜት አይደለም yes thank you Lord ስለወደድከን ተመስገን ስለወደድከን ተመስገን ስላፈቀርከን ተመስገን ጌታ ሆይ ስላረክን መልካም ሁሉ ተመስገን ታሆይ እናመሰግናለን በፊታችን ስላሉ አገልጋዮች እጅግ አድርገን እናመሰግናለን አሁንም ደግመህ ትነካቸው ዘንድ ጸልያለሁ ጌታ ሆይ የከበረውን እንቁ ከናንሱ ይወጣ ዘንድ ጌታ ሆይ አሁንም እንድትጎብኛቸው ጸልያለሁ በጌታ በኢየሱስም በተከበረው በታላቁ እጅ አስረክባቸዋለሁ ያው ታላቁ እጅ በሌሊያይ እንደነበረን በረታው ተብሎ እንደተጻፈ በጌታ በኢየሱስ ስም ብርታት ይሁንላቸው yes ለሁሉ ሰናይካ ተመስገን ስለ ህዝብኻ ተመስገን ስለ ምሕረትካን ለውሃትካን ተመስገን ክርስቶስ ኢየሱስ ስም ባርኾም አለሁ አቤት እግዚአብሔር ብሩኻት እዮም አሜን ብሩኻትኩም አሜን ምእታውኩም ወጻኹም ብሩኽ እዩ አሜን ስኻትኩም አመሮር ብሩኻትኩም አብ ከተማ ብሩኻትኩም አብ ደገ ብሩኻትኩም አብ ቤት ብሩኻትኩም ምእታውኩም ወጻኹም ብሩኽ እዩ ተግባራዳውኩም ብሩኽ እዩ ነገርኩም ሁሉ ብሩኽ እዩ በክርስቶስ ኢየሱስ ያው ሽም አሜን
صباح ساعة 4 ነገ